በሱዳንና በአማራ ክልል ያለው ግጭት ሳይሆን ድንበሩን በሚመለከት ውዝግቦች አሉ። በጣም ለረጅም ጊዜ የሱዳንና የኢትዮጵያ ወሰን የገዙን ሰዎች አስምረው ከሄዱ ጊዜ ጀምሮ መልክ አልያዘም። ይሄ አልፎ አልፎ እያገረሸ ሰዎች እንዲጎዱ እያደረገ ነው። በቅርቡ ችግር ካጋጠመ በኋላ በመሪዎች ደረጃ ከዛ ባነሰ በኮሚሽን ደረጃ ውይይት ተደርጎ የመጀመሪያው እርምጃ ከሁለቱም ወገን የታጠቁ ኃይሎች ከድንበር አካባቢ እንዲርቁ፣ ጥበቃን በሚመለከት ደግሞ በጋራ በጆይንት ኦፕሬሽን መጠበቅ እንዲቻል፣ ማንም ሰው እንዳይጎዳ እያረሱ ያሉ እስከዛሬ የሚገለገሉ ሰዎች ከቦታቸው እንዳይፈናቀሉ ተስማምተን በጋራ እየሰራን እንገኛለን። የይገባኛል ጥያቄ ግን በሁለቱም ወገን ይነሳል። እኛም ይገባናል እናለን፣ እነሱም ይገባናል ይላሉ። ይሄ በውይይትና በድርድር ጊዜ ወስዶ የሚፈጸም ጉዳይ ይሆናል። ባለፉት 4 ወራት ወይም 20 ዓመታት ያጋጠመ ጉዳይ ስላልሆነ እና ሁሉም ለብዙ ዓመታት የነበረ ጉዳይ በዚህ 4 ወር ካልተፈታ የሚል ሐሳብም እንዳይሆን ጊዜ ወስደን እያየን የምንፈታው እንደሆነ ቢታሰብ ጥሩ ነው። አባይ ግድብን በተመለከተ እርስዎ የሰጡት አስተያየትና የወቅቱ ኢንጂነር ስመኘው ሞት ጋር ሰዎች ጉዳዩን ሲያያይዙት ይሰማል። ያንን ተንተርሶ መረጃዎች እንዳይወጡ ነው የሚባሉ ነገሮች ነበሩ። ዋናው ጥያቄ የተባለው ነገር ከነበር ከዚያም በኋላ የኤነርጂ ሚኒስትሩ በተባለው ደረጃ አይደለም የሚሉ አስተያየቶችንም ሲሰጡ ነበርና ከዛ አንፃር ምን አዲስ ነገር አለ፣ እውነታው የቱ ጋር ነው የሚለውን ነገር ቢነግሩኝ ደስ ይለኛል። ክልላዊነት በሚዲያችን በጸጥታ ኃይሎች በዜጎች ላይ በስፋት ተስተውሏል። በተለይ ልዩ ኃይል ልዩ ፖሊስ የሚባለው ነገር በጣም በብዙ ሲያነጋግርና በስፋትም ለተፈጠሩ ጥፋቶችም ጭምር ኃላፊነት ሊወስዱ ይገባቸዋል እስከመባልም የደረሰበት ነገር ነበርና እዚህ ላይስ በቀጣይ ምን የታሰበ ነገር አለ የሚለውንም ቢነግሩኝ። ኢትዮጵያ ስንት ድንበር አላት የሚልንም ጥያቄ ያጫሩ ስሜቶችም ተከናውነው ስለነበር ማለት ነው። ከዚያ ባለፈ ዜጎች አሁንም በተለያዩ ሀገራት መሰደዳቸውን ቀጥለዋል። እርሶ በአውሮፕላን ይዘው ሲገቡ በበረሃና በእግር አቋርጠው የሚሄዱ ዜጎች አሁንም አሉ። እዚህ ላይ ወጥ የሆነና መስመር ያዘ ነገር ታስቧል ወይ? ወደ ግለሰቦች ጉዳይ ስመጣ ቀደም ሲል እርሶ የጠቀሱት ነገር አለ። በምስራቅ አፍሪካ በታሪክ የተጻፈ በፊልም የሚታይ እስከሚመስል ድረስ ብለዋል። የክልሉ የቀድሞ ፕሬዝዳንት እጣ ፈንታ ከዚህ ጋር ምን ይመስላል? ይሄም እንግዲህ ዜጎች በስፋት ጥያቄ ሲያነሱበትና አፋጣኝ ምላሽ ሲጠየቅበት የነበረ በተለይም ደግሞ ባለፉት ቀናት በክልሉ ከነበሩት ቆይታ ጋር አያይዘው የነበረውን ስሜት ቢነግሩኝ። በመጨረሻም እንግዲህ የሼህ መሐመድ አሊ አላሙዲን ጉዳይ በቀናት ይፈታል ብለው እንደነበር ይታወቃል። ከወራት በፊት ነገሩ ውስብስብ እንደሆነ መረዳት ይቻላል። እዛ ላይስ ያሉ ነገሮች አሉ ወይ የሚል ነው። አመሰግናለሁ። የአባይ ግድብና የኢንጂነር ስመኘው ሞት ከአንተ ንግግር ጋር ይያያዛል ለተባለው መጨረሻም የፕሮጀክት ጥያቄ የተነሳው ከኔ ንግግር ጋር ይያያዛል ብዬ አላምንም። ምክንያቱም ኢንጂነር ስመኘው በሙያው ለረጅም ዓመታት ኢትዮጵያን ያገለገለ ምርጥ ሙያተኛ ነው። የአባይ ግድብ ስኬትም ሆነ ውድቀት በቀጥታ ከኢንጂነር ስመኘው ጋር ብቻ የሚያያዝ አይደለም። ቢሳካም እሱ ብቻ እንዳሳካው ቢበላሽም በሱ ምክንያት እንደተበላሸ ማሰብ ትክክል አይደለም። የአባይ ግድብን በሚመለከት ሰፋ ያለ ነገር ማሰብ ያስፈልጋል። ግድቡን በ5 ዓመት እንጨርሳለን ብለን ስናበቃ 7-8 ዓመት ቆይተን መጨረስ ሳይሆን 1 ወይም 2 ተርባይን ማንቀሳቀስ አልቻለም። ለምንድን ነው ባሰብነው ልክ እንድንፈጽም ያልቻልነው ብለን ስንገመግም 2 መታየት የሚገባቸው ጉዳዮች አሉ። አንደኛው ፕሮጀክት ማኔጅመንት ነው። አንድ ፕሮጀክት አልመን አስበን አቀደም ባልነው ጊዜና ገንዘብ መከወን መቻል። ሁለተኛው ዲዛይን። ያው ሁላችሁም እንደምታውቁት የፕሮጀክት ማኔጅመንት በግሉም በመንግስት ሴክተርም በጣም ከፍተኛው ችግር ያለበት ሴክተር በህዳሴ ግድብ ሳይሆን በሁሉም ፕሮጀክቶቻችን ኮንዶሚኒየምም ቢሆን ባሰብነው ጊዜ አንጨርስም፣ ሱካርም ሲሆን አንጨርስም። አንዱ የልምድ ነው። ሁለተኛው ደግሞ የሥራ ባህላችን። ይሄን በደንብ እየፈተሹ ማስተካከል ያስፈልጋል። ህዳሴ ላይ፣ የሱካር ፋብሪካ ላይ፣ የቤት ግንባታ ላይ፣ የመንገድ ግንባታ ላይ
ሁለተኛው ዲዛይን ህዳሴን የሚያክል ትልቅ ፕሮጀክት በጠራ ዲዛይን ጀምረን በቂ ዕውቀት ይዘን ስራው ውስጥ ገብተናል ብሎ ማሰብ ያስቸግራል። ሶስተኛው ደግሞ ኮንትራት አውት ያደረግንበት መንገድ ነው። አብዛኛውን ስራ ይሰራ የነበረው ሜቴክ ይባል ሀገር በቀል ኩባንያ ነው። ይህ ኩባንያ ሀገር ለማልማት እና ለመቀየር ፍላጎት ባላቸው ኃይሎች የተደራጀ መነሻ ሐሳቡ ሀገር በቀል አቅም ፈጥሮ የራስን ልማት በራስ ኃይል ማሳለጥ ታሳቢ ያደረገ ነው። አፕሮቻችን ግን በጣም ችግር ያለበት እንኳን ህዳሴ ግድብ መስራት እንደ ህዳሴ አይነት ግድብ በትክክል አይተው የማያውቁ ሰዎች ተሰብስበው ህዳሴ ግድብን እንሰራለን የሚል የሞራል ብቃት ሲይዙ ከነሱን ማገዝ የሚችል ያን ሞራል መደገፍ የሚችል ዕውቀት አድቫይዘሪ የሆነ ኃይል አብረን ካላሳተፍን በስተቀር ፍላጎት ነው ይችላል ደረጃ ማለት ግን አይቻልም። ያን ያጋጠሙ ሳሊኒ መስራት የሚገባውን ስራ ከሰራ በኋላ እኛ ዴሊቨር ስላደረግን ዘግይቶብኛልና በርካታ ገንዘብ ክፈሉኝ የሚል ጥያቄ አቅርቧል። ይሄን ለጉዳይ ለማረጋገጥ ከሁለት ወር ገደማ በፊት ወደ ግድቡ ሄጄ ነበር። ግድቡን ለማየት ያለበት ሁኔታ ለማረጋገጥ የህዳሴ ግድብ ማሰባችን በጣም ደስ የሚል ነገር ነው። የህዳሴ ግድብ የእያንዳንዱ ኢትዮጵያዊ አሻራ ያረፈበትና ኢትዮጵያውያን ማለምና ማድረግ የምንችል መሆኑን ለዓለም እናሳይበት ግድብ ነው። ትልቅ ትልም ነው። ካልከወነው ካልጨረስነው በጣም የሚያሳፍር ከጨረስነው ደግሞ የሚያኮራ ነው። አሁን እኛ የምንፈተሸው ትላልቅ በማሰባችን ሳይሆን ትላልቅ በመከወናችን ልክ ነው የሚሆነው። ለመከወን ያለን መንገድ ደግሞ ምን ይመስላል የሚለውን ጉዳይ በእኔ እምነት መሸፋፈን ተገቢ ነው ብዬ ስለማላምን ከመጣው በኋላ ቲም አዋቅሬያለሁ። ጥናቱን አጥንተው እንዲያቀርቡ የቲሙ ውጤት የሚያሳየው በፍጥነት ከሜቴክ ፕሮጀክቶቹ ተወስደው ልምድ ወዳላቸው ኩባንያዎች ካልተሸጋገረ በስተቀር ባልኩት እድሜ ብቻ ሳይሆን ከዚያ በላይም ቢቆይ የመጨረሻ አዝማሚያችን አስጊ ነው። ለዚህ ብዙ ነገር ወደፊት ሙያተኞች እያጠኑ ያወጣሉ ብዬ አስባለሁ። ይሄ ስለሆነ ኢንጂነር ስመኘው ኮንትራክት አውት እንዳደረገ ሰው ሜቴክም ይስራው ሌላም ኩባንያ ይስራው የሱ ፍላጎት በሱ ዲዛይን ልክ ኮንትራክተሮች ዴሊቨር እንዲያደርጉ ማድረግ ነው የሚጠበቅብን እና እሱን የሚያግዝ ስራ ነው የሰራው ነው ማለት። እሱ የሚያግዘው እንዴት ነው? ብቃት ያላቸው ኩባንያዎች መጥተው እሱ በረሃ ላይ ያለው ቆይታ ሳይሳካ እንዳይቀር መንግስት ከፍተኛ ድጋፍ ነው ያደረገለት። ቶሎ ብሎ ጉዳዩ ውሳኔ አግኝቶ ልምድ ያላቸው ኩባንያዎች ገብተው እንዲሰሩ ለማድረግ ነው የተሞከረው። ይሄ ሐሳብ 100% እሱን የሚደግፈው ነው ብዬ ነው የማስበው። ህዳሴ ግድብ ከጎበኘው በኋላ ድጋሚ አልተገናኘንም በአካል እና የግል ስሜቱን በዚህ ጉዳይ አላቀም። ከአሜሪካ ስመለስ ቤተሰቦቹ ጋር ደውዬ ነበር። በሐዘን ላይ ስለነበሩ እኔም በመስራቁ ጉዳይ ስለያዘኝ በአካል አልተገናኘንም። በስልክ ባደረግነው ውይይት እና የማጽናኛ ቃሎች አለፍ ብለን እንደዚህ አይነት ስሜት ለመነጋገር እድል አላገኘሁም። ወደፊት እድል አግኝቼ በደንብ የሚያቅሰው ሲኖር ላወያየው ሞክራለሁ። የተወሰነ ውሳኔ ግን የሱን ሐሳብና ድጋፍ ወደ ፍሬ የሚቀይር ከዚህ ውጭ መታየት ያለበት ነገር ያለ አይመስለኝም። ፕሮጀክቱን በሚመለከት ዘግይቷል የሚል ግምገማ 2-3 ዓመት ስንገመግም ኖርናል። ጥልቅ ታድሶ ያልነው አንደኛው ግምገማችን እኮ ምናወራውን ምንናገረውን ዴሊቨር እያደረግን አይደለም። አንደኛው ደግሞ ህዳሴ ግድብ ነው። ህዳሴ ግድብ ኦርዲናሪ ፕሮጀክት አይደለም። ኢትዮጵያውያን በጣም አነስተኛ ገቢ ያላቸውም ጭምር ካላቸው ገቢ ቀንሰው ያዋጡበት ፕሮጀክት ስለሆነ ዴሊቨር መደረግ አለበት የሚል ስንገመግም ብንቆይም በገመገምነው ልክ ክፍተቱን ለይተን መወሰን ግን ተቸግረን ቆይተናል። አሁን አዲሱ ነገር ችግሩ አዲስ አይደለም፣ ለችግሩ መፍትሄ የመወሰን ብቃት ብቻ የተቀየረው። ይሄ ደግሞ በእጅጉ የሱን ፍላጎት የሚያሳካ እንደሆነ ነው በግል የሚሰማኝ። እውነታውም እሱ ነው እንጂ የሱን ሐሳብ የሚያደናቅፍ ነገር የለውም። ኢንጂነር ስመኘው በመንግስት የተወከለ ፕሮጀክቱን የሚመራ እንጂ ኮንትራክት የወሰደ ኩባንያ የሚያስተባብር ሰው አይደለም። በጣም ለብዙ ኩባንያዎች ስራውን ሰጥቶ ዴሊቨር ሲያደርጉለት አጠቃላይ ፕሮጀክቱን ለኢትዮጵያ ሕዝብ የሚያስረክብ ለዛም ብቃቱ ልምዱ ፍላጎቱ ያለው ሙያተኛ ነው። የሰራውም ስራ በቆይታው ድንቅ ነው። በክፍተቱ ያየነው ኮንትራክት የወሰዱ ኩባንያዎች በገቡት ውል መሰረት መፈጸም አለመቻል ነው። አንድ ኩባንያ ወስዶ ዴሊቨር ካደረገ ደግሞ በህግ መሰረት ያው ኮንትራክት ይሰረዛል። የሆነውም
እንደዛ ነውና በዛ ማየት ጠቃሚ ይሆናል። በኋላ ላይ ፕሮጀክቶች እንዴት እየሄዱ ነው ከልማት ስራዎች ጋር የሚሉ ጥያቄ ከዚሁ ጋር ለመደመር ልዩ ትኩረት ሰጥተን እየሰራን ያለነው ሜጋ ፕሮጀክቶችን መጨረስ። በዚህ አግባብ ስኳርን በሚመለከት ተመሳሳይ ችግር ነው ያለው። ሜቴክ የወሰዳቸው እና ያልጨረሳቸው የስኳር ፋብሪካዎች ከሜቴክ ተነጥቀው ኩባንያዎች ተወዳድረው መጨረስ የሚችሉ እያሳተፍን ነው። በሚቀጥሉት ጥቂት ወራት ቢያንስ 50% ገደማውን ፋብሪካዎች እንጨርሳለን ብለን እንጠብቃለን። ከዛ በመናገኘው ልምድ ይፈጥናል ማለት ነው። እዚህ ጋር ምናልባት እንደ ጋዜጠኛ እያንዳንዱን ፕሮጀክት መቼ ተጀመረ፣ ምን ታስቦ ነበር፣ በምን ያክል ፍጥነት ተሰራ የሚለውን መፈተሽ ይኖርባቸዋል። አሁን ባለው ከአመራር ለውጥ በኋላ ያለው ትንሽ የተሻለ ብለን የምንናገረው ነገር የተጓተቱ ፕሮጀክቶች ከገመገምን በኋላ ችግሩ ሲለይ ለመወሰን የማናወላዳ መሆኑ ነው። ችግር ከለየን በኋላ ማገዝ የሚገባን ማገዝ ከሚገባን ባሻገር ደግሞ ፕሮጀክቱ እንዳይጓተት ማድረግ ነው። በስኳር የታየው ይሄ ነው። በኢንዱስትሪዎች የሚታየው ይሄ ነው። እንዲሁም በሬኔሳንስ ዳም የታየው ይሄ ነው። ውጤቱን በጋራ እንፈትሻለን። እናንተም በተሟላ መንገድ ማየት ይኖርባችኋል። ከዚህ ጋር ተያይዞ የነበረውን መንግስታት እያፈረሱ አዲስ ይገነባሉ፣ የደከሙ ያዝናሉ ለተባለው ጥያቄ ያ ባለፉት 20 ዓመታት ለነበረው ድካም እኔ የሌለሁበት የሆነ ሰው እኔ ያለሁበት እናንተ የለህበት እኔ ለኛ ያለ ለማለት የሚችል ሰው ያለ አይመስለኝም። የደከመው ድካም የጋራ ነው። የደከመው ድካም የጋራ ሆኖ ሲያበቃ እንደኛ ፓርቲ ባህል ብዙ ጊዜ ድል ለህዝብ ይሰጣል። አሁን ድል የመቀራመት ሁኔታ ነው። ባለፉት ዓመታት በሰላም በዲሞክራሲ በልማት ያስገኘናቸው ውጤቶች የኢትዮጵያ ህዝብ ድሎች ናቸው። ባለፉት ዓመታት ልናስገኝ እየተገቡ በሰላም በዲሞክራሲ በልማት የቀረው ጉዳይ ግን እንደ መንግስት ኃላፊነት መውሰድ አስፈላጊ ነው። ጋፑን ነው ማድረግ ሲገባን ማሻሻል ሲገባን ማለት ያለብን እንጂ ጥሩጥሩን የኛ አርገን የተበላሸውን ባለቤት ከፈለግንለት ኃላፊነት መውሰድ የሚችል መንግስት መሆን አንችልም። ያስተሳሰብ የተሰራ በጣም በርካታ ድንቅ ስራ አለ። የዛ ባለቤት የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ አይፈልግ እንሰራ አንችልም። መስራት ሲገባን ያልሰራናቸው ድካሞች ደግሞ አሉ። ለዚያ እኮ ነው አዲስ አበባ ወጥተን መግባት እስካንችል ድረስ ከህዝብ ተቃውሞ የነበረው። ይሄን አድሚት አድርገን ማስተካከል ያስፈልጋል። ያ መሆን ካልቻለ ስራ የፈረሰ የሚል እሳቤ መኖር የለበትም። የህዝብ ነው ድል ደግሞ ሲባል ያው ኢትዮጵያን በሙሉ ይመለከተናል እናንተን ጨምሮ ማለት ነው። የህዝብ ከሆነ ከዛ ኤክስክሉድ የሚደረግ ኃይል እንዳለ ባይታሰብ ጥሩ ነው። እኔ በፍጹም የተሰሩ መልካም ስራዎች የማፍረስ ፍላጎት የለኝም። እኔ የሚጀምረው እና እኔ የሚጨርሰው ነገር አለ ብዬ አላስብም። ትውልድ የተቀባበለ የሚገነባት ሀገር ናት ኢትዮጵያ። ጥንታዊት ታሪክ ያላት፣ ትውፊት ያላት፣ ሀብት ያላት፣ ኩራት ያላት ሀገር ናት። ይሄን አልፈጠርኩም፣ ላጠፋም አልችልም። የኔ ስራ በተሰጠኝ ኃላፊነት ልክ የራሴን ኮንትሪቢዩሽን አድርጌ ማለፍ ነው። የቀረውን ደግሞ ትውልድ እየተካው እንደሚሄድ ማሰብ ጥሩ ነውና የሆነ ግሩፕ ለማስቀየም ተብሎ የሚሰራ ስራ የለም። እንደዛ የሚታሰበው ምንድነው? ፕሮጀክቶቹ ባህሪያቸው ያጋጫሉ። አንድ ስኳር ፋብሪካ የሆኑ ኃይሎች ይዘው እነሱ ዘግይተው ባለመጨረሳቸው አትቀጥሉም ከተባለ ያስኮርፋል። የሚያኮርፍ ሰው ብዙ ነገር ይናገራል። ይሄን መገንዘብ አስፈላጊ ነው። እነሱን ለማስኮረፍ ተፈልጎ አይደለም። ህዳሴ ግድብ ማለቅ አለበት። ህዳሴ ግድብ ማለቅ ካለበት ደግሞ የሚችል ሰው ስራ መውሰድ አለበት። አትችልም የተባለው ደግሞ አክሮፋ አይቀርም ማለት ነው። ዛሬ እንኳን ጥያቄ ሲሰጥ እድል አጋጣሚ ስለማላቃቸው ነው እንጂ መጥተው ያልጠየቁ ሰዎች በኋላ ልጠይቃቸው ምን እንደሚሰማቸው አስብ እንደሱ ማለት ነው። ስለዚህ ሐሳቡ የሆነ ግሩፕ የሰራውን ለማንቋሸሽ ለማጣላት አይደለም። ትናንት አብረን የሰራነው ልማቱ የህዝብ ነው፣ ጥፋቱ የጋራ ነው። እኔም የሚመለከተኝ ጉዳይ ይኖራል። ወደፊት ግን የሚሻለን የሰራነው መልካም ነገር እያወደስን በሱ መኖር ሳይሆን ልንሰራ ሲገባ የቀረነው እያነሳን ብናሻሽል ስለሚሻል እንደሆነ ቢታሰብ በ2030 ምርጥ ኢትዮጵያን ነው የሚጠብቀው በሁለት መንገድ። አንደኛ 29 ሚሊዮን ገደማ ወጣቶች እየተማሩ ነው። የኢትዮጵያ ህዝብ አብዛኛው ወጣት ነው። ወጣት መሆኑ ቼንጅ ፈጥኖ ለመቀበል ለመማር እድል ያገኛል። ከሪሶርስ አንፃር ብዙ ሀብት ብዙ ፖቴንሻል ያላት ሀገር ናት። ያን ሀብት እየመነዘረች ዲሞክራሲን እያሰፋች
ዲሞክራሲያዊ ባህልን እያሳደገች ከሄደች ምርጥ ኢትዮጵያን መፍጠር ይቻላል ብዬ አስባለሁ 2030 ማለት የረጅም ጊዜ ነው በፈረንጅ እንዳልጠየቀኝ ተስፋ አድርጌ በፈረንጅም ቢሆን ከ10 ዓመት በላይ ጊዜ ስላለ በዚያ ጊዜ ውስጥ ጥሩ ነገር ይጠበቃል ጥሩ ነገር ይመጣው ግን አብረን ተሰራን ብቻ ጥሩ ነገር እንዲመጣ ሌቦች ሌብነታቸውን እየተው የመንግስት ሹማምንት ማገልገል እንጂ መስረቅ ወግ አለመሆኑን ያወቁ ካገለገሉ በኋላ ሳይሳቀቁ ህዝብ ውስጥ መኖር እንደሚችሉ እያመኑ ሲሄዱ ያኔ ኢትዮጵያ ታርጋለች እስካሁን ያለው ልማድ ስንቀመጥ በሆነ ምክንያት ያገኘናትን ምን ሰበስብና ስንወርድ ምን ደበቅ አይነት ኢትዮጵያ ከቀጠለች ምን ፈልጋትን ኢትዮጵያ አንገነባም ያን እንዲሆን ሁላችንም መረባረብ ይኖርብናል ብያስባለሁ ኢትዮጵያ ድንበር ስንት ነው አንድ ነው ኢትዮጵያ አንድ ድንበር ነው ያላት ያን ድንበር የምታውቁት ነው ከሱዳን ከጅቡቲ ከኬንያ ያለው ድንበር ማለት ነው በውስጣችን ያለው ወሰን አስተዳደራዊ ወሰን ነው ማንንም አማራ ትግራይ ክልል ሄዱ ማንንም ትግራይ ኦሮሚያ ክልል ሄዱ ማንንም ወላይታ ሶማሌ ክልል ሄዱ መኖር መቻል አለበት ይሄን ማድረግ የምትችል ኢትዮጵያ ካልፈጠር በስተቀር ኢትዮጵያ የሚለውም ስም የቆየው ኤግዚስት ያለው ሰዎች ወደዛ ሀገራቸው ወጥተው መግባት የሚሰቀቁባት ኢትዮጵያ ከሆነች ስሟም ክብሯም ይጠፋል ይሄ የሚያሳዝነው ሁላችሁም እንደምትገነዘቡት ብዙ ሰው መሮትም ፈልጎም አገር ለቆ አውሮፓ ወይም አሜሪካ ሲሄድ ከተወሰነ ጊዜ በኋላ የመኖሪያ ፍቃድ ሲቆይ ደግሞ ፓስፖርት ይሰጣል አሜሪካ ያሉ ኢትዮጵያውያን ፕሬዝዳንት መሆን አይችሉም እንጂ መምረጥ ይችላሉ ሰርተው ይበላሉ ወጥተው ይገባሉ በህግ ይዳኛሉ ከዚህ አሜሪካ ድረስ ሄደን መኖር ስንችል እዚህው ከአንድ መንደር ሄዶ መኖር ችግር ከሆነ ያስተሳሰብ ደህንነት ይሄ መቀረፍ አለበት ኢትዮጵያ በቂ ናት ለሁላችንም ያን አስበን ጀነረስ ሆነን አብረን መኖር ይኖርብናል ብዙ ድንበር እንዳለን ባይታሰብ አስተሳሰቡንም በጋራ ብንዋጋው ስደት መቼ ይቆማል ስደት ማስቆም የሚችል አጠቃላይ ቁመና ስንፈጥር አልፈጠርንም እኮ አሁንም ስራ የሚፈልግ ሰው በጣም ብዙ ነው ስትራክቸራሊ ያሉ ኢሹዎች አልተፈቱም በፖለቲካው በኢኮኖሚው ሰው ሀገሬ ውስጥ ለመኖር ተስፋ አለ ብሎ እንዲያስብ ነው ያስቻለው እንጂ ከተስፋ አልፎ የሚመነዘር ነገር ወደ እጁ አላስገባም አሁን ያለው የሰላም ድባብና ተስፋ ለኢትዮጵያ ያን ነገር ያመቻቻል ወይ ከሆነ ጥያቄው በጣም ያመቻቻል ከኤርትራ ጋር የሰላም ስምምነት ስንጀምር ዘላቂ ነገር ሳንሰራ በዓለም አቀፍ ደረጃ ሊያግዙን ሊያበድሩን የሚፈልጉ ኃይሎች በከፍተኛ ሁኔታ አድገዋል ወርልድ ባንክን ብቻ ብንወስድ ላለፉት በርካታ ዓመታት በቀጥታ የኢትዮጵያን በጀት አግዞ ያውቃል አሁን በሚቀጥሉት ጥቂት ወራት ቢያንስ $1 ቢሊዮን በቀጥታ በጀታችን ይደግፋል ይሄ ምንድነው ወደ ሰላም ጎዳና እየገባችሁ ነው ሰላም ካለ ልማት ይመጣል ኢንክሉሲቭ ሆናችኋል እያሳተፋችሁ ነው የሚል እምነት በማደሩ ነው በአውሮፓ በጣም በርካታ ሀገራት ለማገዝ ፍላጎት ያላቸው ፕራክቲካሊ የሚያገዙ በኤዥያም እንደዚሁ መልካም ዜናዎች አሉ እነሱን ደምረን ደስተኝነትን በሚያረጋግጥና በተባበረ ክንድ ኢትዮጵያን የሚያሻግር ስራ በመስራት ስደትን ግራጁዋሊ እንቀንሳለን ዜሮ አናደርግ ምክንያቱም አሜሪካኖችም ዛሬ ይመጣሉ ኢትዮጵያ ወደ አፍሪካ ይመጣሉ በእድገት ብቻ ሰው የመንቀሳቀስ ፍላጎቱና አዳዲስ ነገር ኤክስፕሎር የማድረግ ፍላጎቱ መገደብ አይቻልም ግን የኛ ስደት አስቀያሚ ሆነው በፓስፖርት በታቀደ በተጠና ሳይሆን አደጋ ያለውና ህይወቱን ዋጋ የሚያስከፍል የነበረ በመሆኑ እሱን በሚቀንስ መንገድ ወደፊት ከእድገታችን ጋር እያሻሻልን እንሄዳለን በሌላ ሀገራት ያሉ ኢትዮጵያውያን ግን አሁንም ቢሆኑ የተፈቱ ብቻ ሳይሆኑ ያልተፈቱትም ቢሆኑ የመኖሪያ ፈቃድ እንዲያገኙ ነግደው ማትረፍ እንዲችሉ ወጥተው መግባት እንዲችሉ ከፍተኛ ዲፕሎማሲያዊ ጫና ያሳደርን ባይንባቸው ሀገራትን ቢሆን ማለት ነው ዜጋን የሚያከብር መንግስት ለዜጋ የሚቆረቆር መንግስት ከሆንክ በኋላ የምታድነው አለ የማታድነው አለ አሜሪካ ሁሉን ዜጋ ለማዳን ፍላጎት አላት ሁሉን ዜጋ የማዳን የመታደግ አቅም የላት በአገሯ ውስጥ በአገሯ ውጭ እኛ ፍላጎት አለን ያዳናቸው አሉ በቀጣይነትም ኢትዮጵያውያን ሳይሸማቀቁ ወጥተው እንዲገቡ ባሉበትም ተከብረው ይኖሩ ጥረት ይደረጋል በተሟላ መንገድ ግን ማድረግ ጊዜ የሚፈልግና አጠቃላይ የዓለምን እሳቤ ለውጥ የሚሻ መሆኑን ማሰብ ጥሩ ይሆናል እና ስደት ዜሮ ባይሆንም እየቀነሰ እንዲሄድ የወጡም እየገቡ እንዲሰሩ ጥረት ይደረጋል እናንተም መደገፍ ይኖርባችኋል የሶማሌው ፕሬዝዳንት ጣፈንታ ምን ይሆናል ያው ህግ
ህግ ይወስነዋል እንግዲህ እሱ በህግ የሚታይ ነው አብረን እናያለን ጣፈንታቸው ምን እንደሚሆን ግን እሳቸው ሌሎች ወንጀል የሰሩ ሰው ስልጣናቸውን በአግባብ ተጠቀሙ ግለሰቦች ያው በህግ ይጠየቃል ይሄ ምንም ለጥያቄ የሚገባ ነገር አይደለም እንዴትና መቼ በማን ሚሊዮን ጉዳይ በጋራ እንከታተላለን የሺህ አላሙዲንን በሚመለከት የሺህ አላሙዲን ካሉበት ሁኔታ በብዙ ምክንያት ብዙ እስረኞች ባሉበት ሀገር እንዲፈቱ ጥረት ስናደርግ ቆይተናል ሳውዲን ጨምሮ ሳውዲ እስረኞች እንዲፈቱ ስንጠይቅ እሳቸውንም ያካተተ ነው ሳውዲ በርካታ እስረኞች የፈተከፈቱልን ሀገራት አንዷ ነች በጣም ብዙ ሰው ተፈቷል ከሳውዲ መፈታት ብቻ ሳይሆን ትራንስፖርታቸውን ሸፍነው ኢትዮጵያ አመጣውልናል እና ሼህ መሐመድ ባጠረ ጊዜ ጉዳያቸውን ጨርሰው ለመፍታት የሳውዲ መንግስት ፍላጎት እንዳለና ቃል ገብቶልናል የሆነ ሆኖ የተወሳሰበ ጉዳይ አለ በእነሱ ሳቤ በእነሱ ያስተሳሰብ እና የህግ ስርዓት አንድ ሰው በሳቸው ልክ በሚጠለጠልበት ጉዳይ በምን አግባብ ይዳኛል የሚለው የወሰደው ጊዜ አለ የማድረግ አቅም ፍላጎት ብቻ አይደለም ኢንስቲትዩሽናል ካፓሲቲም ይፈልጋል የሆነ ሆኖ ጉዳያቸውን እየተከታተልን ነው በተገኘው አጋጣሚ ሁሉ እያነሳን ነው በቅርቡም ከተሳካ እናያቸዋለን ብለን እናስባለን ፕሬሸራይዝ እናደርጋለን ቶሎ ጉዳያቸው ፈጥኖ እንዲፈታ የሳውዲ መንግስት ላይ የሳውዲ ዜግነት ባላቸው ግለሰብ ላይ ነገ እንዲፈቱ ለማዘዝ ግን አንችልም አንዱ መከራከሪያ ዜጎቻቸውን ፈተንላቸዋል እሳቸው የኛ ስለሆኑ ለኛ በተተውት ዳኝነቱን የሚለሳብ ያላቸው እኛ ደግሞ ፓስፖርታቸው የናንተ ቢሆንም እሳቸው የኛ ናቸውና እንደሌላ ኢትዮጵያዊ እንዲታዩ የሚል ጫና እየፈጠር ነው ክትትል ያደረግን ነው ውጤቱን በጋራ እንጠብቃለን የኢንቨስትመንት ማበረታቻ ላለፉት አመታት ሲፈጸም ነበር በአብዛኛው ግን ተጠቃሚ የሆኑት የውጭ ባለሀብቶችና ከውጭ ባለሀብቶች ጋር ጆይንት ቬንቸር እንዲሰሩ የሚሆኑ ኢትዮጵያውያን ናቸው ብዙ ጊዜ በዘርፉ ላይ ምንም ዕውቀት ኤክስፒሪየንስ ልምድ የሌላቸው ሰዎች እንደሆኑ ባለፉት 15 አመታት ከቢዝነስ ሪፖርቴ ለመረዳት ይያለው የሚታይም ነው ለስጋ ላይ የሚሰራ ወይም ደግሞ ጫማ ላይ የሚሰራ 70-80 አመት የቆዩ ድርጅቶች እያሉ ወይም ደግሞ አሁን እየመጡ ያሉ ሂስትሪ ያለው ኢንዱስትሪ ያለ ለምሳሌ ልብስ ስፌት ሊሆን ይችላል እነዛ የሚታገሉ የሀገር ውስጥ ባለሀብቶች እነሱ ጋር ተሄዶ ይሄን ኢንቨስትመንት ማበረታቻ ተጠቅመው 3 ልብስ ሰፊ ያለው ሰው 10 ልብስ ሰፊ ኖሮት እንደ አምባሳደር የሚሆንበት አሰራር አይደለም አንድ ዲያስፖራ or somebody እንግሊዝኛ ፕሮፖዛል ለማጻፍ እና የሚችል ሰው ይመጣና የውጭ ባለሀብት ይዞ ይመጣል ከዛ በኋላ ይሄን ሰራለው ይላል ስጋ ኤክስፖርት ሊሆን ይችላል የተለያዩ ዘርፎች ላይ እነዚህ ነገሮች ሲደረጉ ነበር የሚሉት ኤክስፖርቱን እንጨምራለን ነው ግን በቲዮሪ ነው እንጂ ይሄ ነገር ኤክስፖርቱ እየጨመረ አይደለም ወደ ኋላ እየሄደ ነው ኢንሰንቲቭን ስናየው ግን በየአመቱ ባለፈው አመት ከታክስ ከከስተምስ በወሰድኩት ዳታ ከ1 ቢሊዮን ዶላር በላይ በየአመቱ ታክስ ኢንሰንቲቭ እንደሚሰጡ ነው ስለዚህ ይሄ ነገር አለመመጣጠን እስከመቼ ነው የሚቀጥለው የሎካሎቹ ደግሞ አሁን አፍሪካ ፍሪ ትሬድ ላይ እንግዲህ የኛ ሰው ኢንዱስትሪ ራሱን ችሎ እንዲሄድና እንዲሳተፉ እንዲነግዱ ነውና የሎካሉንስ እየገደለ አይደለም ወይ ከዚህ ጋር በተያያዘ ድጋፍ አያስፈልጋቸውም ወይ እነዚህ ሌላ እነዚህ የሎካል ኢንዱስትሪዎች ፕሮሚሲንግ የሆኑ ሴክተር ላይ ያሉት ከታክስ ኢንሰንቲቭ ውጪ ሌላ ድጋፍ አያስፈልጋቸውም ወይ ፕሮቴክሽን ሜካኒዝም ለምሳሌ ዝም ብሎ ርካሽ ቻይና ካ መጥቶ ዳምፕ ከተደረገ እንዴት ነው እነዚህ ሰዎች የቀጠሩትን ሰራተኛ ይዘው የሚቀጥሉት የሚለውንም አንድ ላይ እንዲያዩልን ነው ሶስተኛው ከዚሁ ጋር ከታክስ ኮንሰፕቱ ጋር የተያያዘ ነው ለግዠሪ የሚባል ነገር አለ ለግዠሪ አይተም ነው ይባላል ለምሳሌ መኪና ትራንስፖርት ነው ቤዚክ ነው ብለን ነው አሁን በዚህ ክፍለ ዘመን የምናየው መንገድ ላይ ኢንቨስት ስናደርግ ነበር ብዙ መንገድ አስፍተናል ነገር ግን ዩጋንዳ $1000 እና $800 አሮጌ መኪና መግዛት የሚቻልበት ነው እኔ ኖሬበታለሁ 10 ወር እና ወደብ ያላትም እንደ ኢትዮጵያ ነው አሁን አፍሪካን አንድ እናደርጋለን አፍሪካ ውስጥ ጆይን እናደርጋለን ስንል ሰዎች $10,000 አንድ መኪና አሮጌ መኪና ለመግዛት የሚያወጡትን ለምንድን ነው እንደዛ ቀነስ አድርጎት መንግስት ካሪውን ብር ለምሳሌ 7-8,000 ሌላ ነገር ላይ ኢንቨስት የማይደረገው ይሄንን በኬዝ ለምሳሌ እኔ ማሳየት ይችላል
$10,000 ነው አንድ መኪና እዚህ ከምገዛ አሮጌ መኪና ምንድነው ያደረኩት ወደ $7,000 ወደ ብር ቀየረ ነው ገበሬዎች ወጣቶች አሉ ደብረ ዘይት ቲማቲም የሚያመርቱ እነሱ ላይ ኢንቨስት አድርገን ፓይፕ ገዛው ሞተር ገዛው ስለዚህ ስናተርፍ ትርፉን እኩል እንካፈላለን እነዚህ ልጆች 12 ልጆች ናቸው ስለዚህ ይሄን ያህል ይሄ እንግዲህ በትንሹ ነው በሚሊዮኖች ነው አሁን መኪና አሮጌ መኪና የሚሸጠው 1 ሚሊዮን አንድ ሰው መኪና ላይ ሲያውል ምንድነው የሚጠቅመው ፋይዳና ለምን ታክስ ከተደረጉ አንደኛ ሰልፍ ላይ የሚያወጣፉት ሰዎች አይተዋል በዝናብ በመናም እሱ በራሱ ሰዎችን ስራ የሚገቡበትን ፕሮዳክቲቪቲ ቀንሳል ሁለተኛ መኪና አክሰስ ቢኖራቸው በርካሽ 11 ሰዓት ተኩል ሰርቪስ ያመልጠኛል ብሎ ተጣጥፎ የሚሄደው ሰው ተጨማሪ ጊዜውን ትምህርት ቤት ሄዶ ኦር ማስተናት ሊሆን ይችላል ዩኒቨርሲቲ ሄዶ ሊሆን ይችላል እና ከገንዘብ ዋይዝ ብቻ ለምንድነው ኮሌክት ከሚደረገው ታክስ ብቻ ከመኪና ለምንድነው የምናየው ተጨማሪ የሚያመጣው ውጤት የለም ወይ የሚለው አርጉመንት አለና እሱ ላይ ምን የታሰበ ነገር አለ የሚል ነው ይሄው ነው ያለኝ ጥያቄ አመሰግናለሁ ኢንቨስትመንት በሚመለከት ጥያቄ ሳይሆን በጣም ጠቃሚ አስተያየት ነው ያነሱት በተለይ የታክስ ፎይታን በሚመለከት እውነት ለመናገር ኢትዮጵያ የምትሰጠው የታክስ ፎይታ እርሶም እንዳሉት ከበርካታ አፍሪካ ሀገራት በቁጥር ዳብል ነው 6% ገደማ ከምናስገባው ገቢ በዚሁ መልክ የሚቀር በጣም በርካታ ሀብት ነው በኢንቨስትመንትን ለማበረታታት የሚውል በዚያ ልክ ስራ ላይ አልዋለም አንደኛው የኢንቨስትመንት ሐሳብ ነው ሰዎች መሬት ከወሰዱ ካጠሩ በኋላ ነው የባንክ ብድር የሚያመቻቹት ጨርሰው የፋይናንስ ሶርስ አውቀው ወደ ስራ አይገቡ በግብርናው በፋብሪካው በሀገር ውስጥም በውጭም እንደዚህ አይነት ችግር ሲያጋጥም ቆይቷል አንዳንዱ ላይ እርምጃም ሲወሰድ ቆይቷል ክልሎች ባላቸው ኢንቨስትመንት ኦፊስ እያጠሩ ነው ሊበረታታ የሚገባውን እያበረታቱ ደግሞ በገባው ውል መሰረት የማይሰራውንና ውጤት የማያመጣውን ደግሞ በህግ አግባብ ማስተካከያ እርምጃ እንዲወስዱ ይደረጋል ኢንቨስትመንትን በሚመለከት ሁለት ነገር ማሰብ ጥሩ ነው የሀገር ውስጥና የውጭን ስናስብ እኛ ከውጭ የምንፈልገው ካፒታል ከውጭ የምንፈልገው ዕውቀት ከውጭ የምንፈልገው አንድን ነገር ጀምሮ የመጨረስ ልምድ የሀገርን ሰው በመውደዳችንና ኢንቨስተር በመውደዳችን ይተካል አይተካም ከውጭ የምንፈልገውን ካፒታልና ልምድ ለማግኘት በስፋት ኢንቨስተርን መጋበዝ ይኖርብናል የሚመጣው ኢንቨስተር ግን የተባለውን ሀብትና ዕውቀት ይዞ መምጣት አለበት የቆዳ ከለር ብቻ ሳይሆን ሀብትና ገንዘብ ይዞ መጥቶ ማድነው ያፍስሶ ሰራተኛ ቀጥሮ አስተምሮ ትርፋማ የሚያደርገን እንዲሆን ደግሞ አሰራራችን መፈተሽ ያስፈልጋል የውጭ ኢንቨስትመንት የበቃንና የማያስፈልገን ሀገር አድርገን ማሰብ የለብንም በብዙ እጥፍ የውጭ ኢንቨስትመንት እንዲበረታታ አሁን ተጨማሪ ስራ መስራት ይኖርብናል ያን ካደረግን ነው አንኢምፕሎይመንት ላይ ያለውን ችግር መቅረፍ የምንችለው ከውጭ የመጡ ሰዎች ትላልቅ ብቃት ያላቸው ሀብት ያላቸው እንዲሆኑ መረጣችንን ማሻሻል ብዙ ሀገራት ትልልቆች ካመጡ በኋላ እነሱ እንዳይወጡ በብዙ መንገድ እየደገፉ አዳዲሶች ደግሞ ሲመጡ ቁጥሩን ያሳንሳሉ እኛ ጋር የገባው እና ሊገባ የሚፈልገው በዛ ልክ ብቃት ያለው መሆኑን እያዩ መለየት ያስፈልጋል ኢንቨስትመንትን በሚመለከት ወጣቶች የክልል አመራሮች ማሰብ ያለባቸው ሰፋፊ ኢንቨስትመንት ማምጣት ካልቻል ኢትዮጵያ ውስጥ የምናስበውን እድገት ማረጋገጥ አይቻልም ኢንቨስትመንት እንዳይስፋፋ በማድረግ እድገትን ማረጋገጥ አይቻልም ኢንቨስትመንቱ ግን አትራፊ ሀገር ጠቃሚ እንዲሆን የመጣውም አትርፎ ሊጠቀም እንደሚመጣ ባስበ ልክ እንዲሆን መስራት ያስፈልጋል የውስጥ የሀገር ውስጥ ኢንቨስተር በጣም ኢንክሬጅ መደረግ አለባቸው የመጨረሻ የኛ ግብ ኢትዮጵያውያን በጣም ብዙ ሀብታሞች መፍጠር ያ እንዲሆን ግን ፍላጎት ወደ ተግባር እንዲቀየር መጀመሪያ ምን ያክል ካፒታል አላቸው የካፒታል ሶርሳቸው ሎካል ስለሆነ ዕውቀታቸውስ ምን ያህል ነው ከውጭ ሰዎች ጋር ጆይንት ቬንቸር እየሰሩ ልምድና ሀብት እያተረፉ እንዴት ራሳቸውን ችለው መቆም ይችላሉ የሚለው ጉዳይ መታየት አለበት ኢትዮጵያ ውስጥ እንደምታውቁት የሀገር ውስጥ ኢንቨስትመንት የሚባለው ኢንቨስተር የሚባለው አብዛኛው ኮንስትራክሽን ሴክተር ላይ የተሳተፈ ነው ኮንስትራክሽኑ ደግሞ ለ20-30 ዓመት የምናስበው ኢንቨስትመንት ቢሆንም ምን ያክል እየቆየ ነው ታውቁታላችሁ ጥራት እና የመቆየት አቅም እንዲኖረው በጋራ መስራት መስፋት ይኖርበታል በሂደት ግን የኛን ኢንቨስተሮች በገንዘብም በእውቀትም እያሳደግን ማጠናከር አስፈላጊ ነው የሚባለው ትክክል ነው ካፒታልን ግን ቦርደር ማበጀት ያስፈልጋል ካፒታል ከየትም ቦታ ከመጣ
ቶሎ ላፋርጎ ስራ ላይ ማዋል ነው እንጂ ከንትን ከመጣ አታስፈልግም ከንትን ብቻ ከመጣ የሚባል ነገር ተገቢ አይደለም። ኢትዮጵያውያን ባለሀብት አገር ውስጥ ሰርቶ እንዲያድጉ ድጋፍ ሲደረግ በገንዘብ ብቻ አይደለም አቲቲዩድም ነው። ሁለት ፎቅ ሁለት መንገድ ከሰራችሁ በኋላ ቶሎ ሄዳችሁ ዱባይ ቤት አትግዙ፣ ዱባይ ቤት ከምትገዙ ያንን ገንዘብ እዚሁ ኢንቨስት አድርጉት የሚል ያሳሰው ለውጥም ያስፈልጋል። ሁላችሁም እንደምታውቁት ዓለም ላይ ውድ የሚባል መዝናኛ ውድ የሚባል ሆቴል ካለ ከ10 አንድ ወይ ምናምን ኢትዮጵያውያን ታያላችሁ። ኢትዮጵያውያን ውድ ቦታ ዓለም ላይ ሲዝናኑ ይታያል፣ ውድ ሰፈር ሲኖሩ ይታያል። ያ ሀብት ለምንድነው እዚህ የማይፈሰው ምንጩስ ምንድነው እያሉ ማየት ያስፈልጋል። የሎካል ኢንቨስተርስ ኢንከሬጅ መደረግ ያለባቸው እንደ ሎካል ኢንቨስተር አስቦ ያለውን ሀብት በሙሉ ሀገር ውስጥ ለማፍሰስ ሲሰናዳ እንጂ ትንሽ ትርፍ ሲያገኝ ሴፍ ብሎ የሚያስበው ዱባይ ከሆነ አሜሪካ ከሆነ ቤት የሚገዛው ሌላ ቦታ ከሆነ ድጋፍ ላይ ሎካል ሀብት ማሸሽ ላይ ግን እንደማንኛውም ከሆነ ጥቅም የለውም። ይሄ በጊዜ ብዛት በእናንተም ጥረት በመንግስትም ጥረት እየተቀረፈ እንደሚሄድ ተስፋ አደርጋለሁ። ከዩጋንዳ ጋር ያለው ንጽጽር መኪናን በሚመለከት ዩጋንዳ ከኢትዮጵያ የተሻለ መኪና አላት የሚለው ብዙ እርግጠኛ አይደለሁም። እርሱ ከኔ የተሻለ ያውቃሉ ስለኖሩበት። የሆነ ሆኖ ግን የመኪና ቁጥር መቆጠብ የሚያስፈልገው እርሱ ያነሱት ጥቅሞች እንዳሉ ሆኖ ችግር ስላለ ችግሩ ሁለት ነው። አንደኛው ነዳጅ ከፍተኛ ሀብት ኢትዮጵያ የምታፈስበት ሴክተር አንዱ ነዳጅ ለማምጣት ከ2.5 ቢሊዮን ዶላር በላይ በአመት እናወጣለን። ብቻ ሳይሆን ነዳጅ የሚያስገቡ ሀገራት በሁለት ወር ሶስት ወር ውስጥ ክፍያ ይጠብቃሉ። በተራዘመ ጊዜ የሚገኝ አይደለምና አብዛኛው የምናገኘውን የውጭ ምንዛሬ ነዳጅ ላይ ስለምናውል አሁን እርሶ እንዳሉት ሁሉም ሰው እንዲያስገባ ብናደርግ ሁሉም ሰው ደግሞ ነዳጅ ይፈልጋል ማለት ነው። ያን ማቅረብ ደግሞ እንደ መንግስት አንችልም። ነዳጅ ብቻ አይደለም መንገድ ስራናቸው መንገዶች ያን ማስተናገድ የሚችሉ አይደሉም። ይሄን ነዳጅ ማምረት ስንችል መኪና በአገር ውስጥ ማምረት እየቻልን ስንሄድና የውጭ ምንዛሬ ፍላጎት እየቀነሰ በሚሄድበት ሰዓት እርሶ እንዳሉት ማስፋት ያስፈልጋል። ለማንኛውም ቤዚክ ፍላጎት መኪና ሁሉም ሰው እንዲኖረው ማለት ጥሩ ነው። ግን አሁን የቮልክስዋገን ኩባንያ ለረጅም ዓመታት ኢትዮጵያ ውስጥ እያመጣ እየሸጠ የቆየ ቢሆንም ፓርት ለማምረት ፍላጎት አልነበረውም። አሁን በተፈጠረው ሁኔታ ኢትዮጵያ ውስጥ ለማምረት ፍላጎት አሳይቷል። ነገ ከነገ ወዲያ የሚፈራረም ይመስለኛል። እንደዛ ትላልቅ ኩባንያዎች መጥተው እያመረቱ በሎካል ገንዘብ መግዛት ስንጀምር እርሱ ያሉት ነገር እየተቀረፈ ይሄዳል። ሁለተኛው ጉዳይ ከመኪና ጋር የሚያያዘው አሁንም ቢሆን ለትራንስፖርት እርሱ ያሉት ፐርፐስ የሚገቡ መኪናዎች ችግር ያለ አይመስለኝም። በጣም ድጋፍ ይደረጋል። ለፐብሊክ ትራንስፖርት ለታክሲ የሚገቡ መኪናዎች መንግስት በብድርም ታክስም ድጋፍ ያደርጋል። የግል መኪና በሚመለከት ግን መኪናው ከተገዛ በኋላ ዲማንድ የሚያደርጋቸው መንገድ እና ሌሎች ግብአቶች የሚጠይቁት ነገር ስላለ ነው ያዝ የተደረገው። ወደፊት እያየን አቅም በፈቀደ መጠን እያሻሻል እንደምንሄድ ማሰብ ጥሩ ይሆናል። ላለፉት 20 ዓመታት የኢትዮጵያና የኤርትራ ጉዳይ ባለበት ቆይቶ በቅርቡ ልባት ማግኘቱ ይታወሳል። ከዚህ ከኢትዮ ኤርትራ ግንኙነት ጋር በተያያዘ የእርቅ ወይም የሽምግልና ስርዓቱን በተመለከተ የተለያዩ የውጭ ሀገር ነገስታት ጭምር ሙከራ አድርገው ሳይሳካ በመቅረቱ የተነሳ የአርበኞች ግንቦት 7 አመራሮች በዚህ ውስጥ እጃቸውን እንዲያስገቡ በእርሶ በኩል ጥያቄ ቀርቦ በእነሱ በኩል እንደተፈጸመ የሚያመለክት መረጃ በቅርቡ ቶሮንቶ ካናዳ ላይ የህዝባዊ ውይይት ላይ አንድ ከፍተኛ የግንቦት 7 አመራር መናገራቸው ይታወሳልና በዚህ ረገድ እርቁ በምን መልኩ መጣ የሚለውን ግልጽ ቢያደርጉልን። ሁለተኛው ጥያቄ ላለፉት 15-16 ዓመታት በላይ ይሆናል የኢትዮጵያ የስነ ምግባርና የጸረ ሙስና ኮሚሽን ተቋቁሞ እንቅስቃሴ ሲያደርግ እንደነበር ይታወቃል። ነገር ግን ያው የሙስናው ጉዳይ የሚታወቅ ነው። እንደውም እየባሰበት ስለመምጣቱ ነው በይፋ የሚታወቀው። ከዚህ ጋር በተያይዞ በአዋጁ ላይ በግልጽ እንደተቀመጠው የመንግስት ባለስልጣናት ያስመዘግቧቸውን ሀብቶች ለህዝብ ይፋ እንዲያደርጉና ህብረተሰቡን በዚህ በጸረ ሙስና ዘመቻው ላይ ራሱን አስተዋጽኦ ማበርከት እንዲችል በአዋጁ ላይ በግልጽ ተቀምጧል እና ይሄንን በተመለከተ እኛ ላለፉት በርካታ ዓመታት መዝገቡን ለማየት ጥያቄ አቀርበን ነበረ። እስካሁን ድረስ ምላሽ ልናገኝ አልቻልንም።
እንደውም በቅርቡ የተሾሙት አሁንም በኃላፊነት ላይ የሚገኙት የራሳቸው የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የግላቸውን ሀብት እንዲያሳዩና እሳቸው ራሳቸው ተነሳሽነት እንዳላቸው ጠይቀን ነበረ። በይፋ እሳቸውም የራሳቸውን ለማሳየት ዝግጁ እንዳልሆኑ ነው። ከዚህ አንፃር አይስ ብሬከር መሆኑን በጣም ጠቃሚ ነው ብዬ አምናለሁ። ክቡር ጠቅላይ ሚኒስትር እርስዎ የራሱ ያስመዘገቡትን ሀብት ለኢትዮጵያ ሕዝብ ይፋ ሊያደርጉ የሚችሉበት እድል ካለ እንደ አንድ ጥያቄ ይዤ መጥቻለሁ። ሌላ ጥያቄ በቅርቡ ያው እንደሚታወቀው አዲስ አበባ አዲስ ከንቲባ በእርስዎ ተሾመዋል። ከንቲባው ካሁን በፊት እንደምናውቀው የአዲስ አበባ ከተማ ተወላጅ ባለመሆናቸው የተነሳ ብዙ ሰዎች የከተማዋን ችግርና የከተማዋን ስነ ልቦና በማያውቁ ከንቲባዎች ከተማ ከመመራቱ አንፃር ችግሩ ውስብስብ የመሆን አዝማሚያ ላለፉት በርካታ ዓመታት ሲታይ እንደነበረ ይታወቃልና ቢያንስ ምርጫው እስኪመጣ ድረስ በዚህ ረገድ የከተማውን ስነ ልቦና በሚያውቅ እና በቂ እውቀትና ግንዛቤ ያለው ሰው ለምን አልተደረገም የሚል ጥያቄ አለ። በመጨረሻ ማነሳው የግሎትን ጉዳይ እየተመለከተ ነው። ባለፈው እዚሁ ስብሰባ አዳራሽ ይመስለኛል መግለጫ ሲሰጡ እናቶ የ7 ዓመት ልጅ ሆነው 7ኛው ንጉስ እንደሚሆኑ እንደነገሮቹት በመገናኛ ብዙሃን ሲተላለፍ ነበረ። የታሪክ ባለሙያዎች ከየትኞቹ እስከ የትኞቹ ነው የሚለው እስካሁን ድረስ አወዛጋቢ ሆኗል። የማይቆጠሩ ንጉሶች አሉ ወይ የሚል ጥያቄ አለ። በመጨረሻ ከአሜሪካ ቆይታው በኋላ ከመጡ በኋላ ክቡር ጠቅላይ ሚኒስትር ትንሽ የጤና ችግር እንደገጠመው ይነገራልና ጤናው እንዴት ነው? አመሰግናለሁ። ኤርትራን ጉዳይ በሚመለከት ሰላሙን ማን ያመጣው የሚልና ከግንቦት 7 ኃላፊዎች ጋር ያያዛሉ የሚለው ያው የመጀመሪያው የፓርላማ ንግግር ነው የምታስታውሱት። የሰላም ጥሪው ከመጀመሪያ ቀን ጀምሮ የነበረ ነው። እዚህ እናንተ እንደ ጋዜጠኛ ወደ ኋላ የተመለሳችሁ ዳታ ማየት ይኖርባችኋል ማለት ነው። ከዚያ በኋላ በነበረው ሁኔታ የውጭ ባለስልጣንም ይሁን ተቃዋሚ ፓርቲም ይሁን ቄስም ይሁን ሼክም ይሁን ሲገኙ የኤርትራን ጉዳይ አደራ ይባላል። ምክንያቱም የኤርትራን ጉዳይ መፍታት ፍላጎት ስላለ ስለዚህ ከነዚህ ከተነገራቸው ሰዎች ከተጠየቁ ሰዎች አንዱ ሊሆኑ ይችላሉ። ለብዙ ሰዎች ጥያቄ ስለሚነሳ ብዙ ሰዎችን ፍላጎት ስለነበራቸው ችግሩን ለመፍታት እናንተ መካከል የኤርትራ ጉዳይ ለመፍታት ምን ያክል አስባችኋል፣ ጽፋችኋል፣ አንብባችኋል ተብሎ ቢጠየቅ ከኔ ጋር ባትገናኙ 90% በዚህ ጉዳይ ያላሰበ ያልጻፈ ያልመከረ እናንተ ውስጥ አለ ያላሰበ ሁሉም ኢትዮጵያ ይገደዋል፣ ይጨንቀዋል፣ ሲገናኝ ያወራል። ችግሩ ሲፈታ ደግሞ ሁሉም ነው ፈታውት ይላል። ዋናው ጉዳይ ኢትዮጵያና ኤርትራ ህዝብ ችግሩን ፈተውታል። በዚህ ውስጥ ያልተሳተፈ ሰው እኔ ያገኘሁት ሰው የለም። ለሁሉም አንስቻለሁ፣ ሁሉም ሞክሯል። የነሱንም በዚያ ማቀፍ ውስጥ ማየት ጥሩ ነው የሚሆነው። የአፍሪካ ሀገራት መሪዎች ጋር ስንገናኝ ይሄ ጉዳይ ያላነሳውለት መሪ የለም። ስለዚህ ሁሉም የራሱ ሙከራ አድርጓል። በድምር ውጤት ቢወሰድ ጥሩ ነው። ዋናው ማረጋገጫ ግን የተጀመረው የሰላም ጉዳይ የኢትዮጵያና የኤርትራ ህዝቦች በጎ ፍላጎት ያረፈበት የሸምጋዮች ጉዳይ አይደለም። ላለፉት 20 ዓመታት ይሄን ጉዳይ ያልሸመገለ ዲፕሎማት ያልሸመገለ መሪ የለም። ጊዜው ደርሶ ሁለቱ ህዝቦች ከተኙበት ነቅተው ይብቃን ባሉበት ጊዜ ሰላም ተፈጥሯል። ዋናው ስራ መሆን ያለበት የትናንትናውን የሰላም ጅማሮ ማናስ ጀምረው ሳይሆን እንዴት በጋራ ሆነን እናስጠብቀው ነው። ሰላሙን ማስጠበቅ ማስቀጠል ስለሚያስፈልግ አሁን ተሳተፍን የሚሉም ያልተሳተፉ ማይሎች ተረባርበው ሰላሙን ማስጠበቅ ማስቀጠል ላይ ብንረባረብ ግን አሁን የተገኘው ድል የማን ነው ለሚለው የሁላችሁ በሚል ቢወሰድ ጥሩ ነው። ሀብት ማስመዝገብ ይፋ ማድረግ ይደረጋል፣ የሁሉም ባለስልጣናት ይደረጋል። ምን ያክል ውጤታማ ነው የሚለው ጉዳይ በእኔ በግል እምነት ብዙ ማላምን በዛ። ምክንያቱም ማን ነው የራሱን ሀብት በራሱ ስም የሚያስመዘግበው? ያው የምታውቁት ስለሆነ ማለት ግን የተመዘገበው ይፋ ይሆናል፣ ህዝብ ይሳተፋል። ዋናው ጉዳይ ሌብነት መጠየቅ፣ ሌብነትን 10 ብር ሰርቀህ አንድ አስመዝግበህ እሷ መናገር ሳይሆን ሌብነት ጥሩ አይደለም ብሎ የሚያስብ አገልጋይ ትውልድና አመራር መፍጠር ያስፈልጋል። ይሄ ስልጣን ላይ ብቻ አይደለም። በተደጋጋሚ እንዳነሳሁት መስጊድም ቸርች ውስጥ ምናልባት እናንተ ሚዲያ ውስጥ ሁሉም ቦታ ሰው ትንሽ ነገር ለራስ መውሰድ ያለውን ዝንባሌ እየተወ ታማኝነትን የሚያዘነብልበት መንገድ መፍጠር ያስፈልጋል። የኔን በሚመለከት በጣም ብዙ ነው ያስፈራል፣ ግን ሲገለጽ ይገለጻል ማለት ነው። አካፍለኝ እንዳትፈልጭ የብዙ ሀብታም የመሆን ፍላጎት ብዙ የለኝም፣ ያለኝ ይገለጻል።
የአዲስ አበባ ከንቲባን በሚመለከት ብዙ ጅምብሎች አሉ። ለእያንዳንዱ ውሳኔ ሰው በብሔር መነጽር ስለሚያይ እና ከዚያም የተነሳ አጀንዳ ሴት ስለሚያደርግ የተፈጠረውን ነገር እድል ሰጥቶ ከማየት ይልቅ አቃቂር ማውጣት የሰፋ ነው። አንተ በደንብ እንደምታውቀው ይሄንን ጉዳይ በእኔ እምነት ከንቲባ አልሾምንም። አዲስ አበባ ከንቲባ መሾም እኛ አንችልም። ከንቲባ የሚሾመው የአዲስ አበባ ሕዝብ ነው። እሱም ከ5-6 ወር በኋላ በምርጫ ነው የሚሾመው። እኛ ያደረግነው የስልጣን ጊዜው ያበቃ ምክር ቤት ሲበተን በባላደራ ከሚመራ አዲስ አበባ 3 ወጣት እና የተለያየ ሙያ ያላቸው ኢትዮጵያውያን ምክትል ከንቲባ ሆነው ስራ ተከፋፍለው የከተማውን ስራ ወደፊት እንዲወስዱ ነው ያደረግነው። በዚህም 10 ትላልቅ ፕሮጀክት ቀርጸው አዲስ አበባ መተኛ ካፒታል እናደርጋለን ብለው እየሰሩ ነው። ማገዝ ነው ጥሩ የሚሆነው። በጣም በሶስቱም ትልቅ እምነት አለኝ። አንደኛ ቢሮክራቲክ ባህሪ ያላቸው እና ቢሮ ተቀምጠው ሰው በቀጠሮ እያስገቡ የሚያስወጡ አይነት ሳይሆኑ ወደ ሰው እየሄዱ ችግር ይፈታሉ የሚል ሙሉ እምነት አለኝ። ለአዲስ አበባ የሚያስፈልገው ቢሮ ተቀምጦ 10 ሰው የሚያነጋግር ሳይሆን ወደ የቀበሌው ክፍለ ከተማ እየሄደ ችግር የሚፈታ መሪ ነው። ያን እንደሚያደርጉ ተስፋ አለኝ። በተሰጣቸው ጊዜ ውስጥ በጣም ምርጥ ስራ እየሰሩ ነው ያሉት። እናንተ ማገዙና ውጤቱን ብናይ። ከንቲባ የመምረጥ ስልጣን ግን የአዲስ አበባ ሕዝብ ነው። ጊዜው ሲደርስ እሱ ይወስናል ማለት ነው። ከንቲባ ተሾመ ተብሎ የሚነገረው ስህተት ስለሆነ የኢትዮጵያ ንጉስ ያሉት ሴትዮ በጣም ብርቱ ሴት ናቸው። እሳቸው አሁን የሉም። ለምን እንዳሉ እዛው ስንገናኝ ጠይቃቸዋለን ግን ብለዋል። ከየት ጀምሮ ነው ያሉት የትኛው ኢትዮጵያ ነው ያሉት የሚለውን ያው መጨረሻ መገናኘታችሁ ስለማይቀር እዛ ትነጋገራላችሁ። ያው በእኔ እውነት ስለሚናገር የገነት ሰው እንደሚሆን ተስፋ አድርጌ ነው። የሷ የታወቀ ስለሆነ እና የሚያጠራጥር ነገር ካለ ጠይቄ እነግርሃለሁ ስንገናኝ። የጤና ችግር አላጋጠመኝም። ምንም ማለት የጤና ችግር አልነበረኝም። ሙሉ ጊዜን ያጠፋሁት በምስራቁ በተፈጠረው ሁኔታ ነው። ከሚዲያ አካባቢ ስላልነበርኩ መሰለኝ እንደዛ የተባለው። እስካሁን በህይወቴ ሆስፒታል ሄጄ አላውቅም። በስፖርት ነው የማምነው። አላመመኝም። ወደፊትም እንዳያመኝ የኢትዮጵያ እናቶች ይጸልዩልኛል እና ስጋት አይግባ። ግን እንዲያመኝ የሚፈልጉ ሰዎች ካሉ እና እነሱ ሲያሰራጩ እናንተ ደግሞ ሳታረጋግጡ እሱን ለማባዛት ልምድ መውሰድ ያስፈልጋል። እኔ አሞኝ ከማጋጣሚ ነው በጣም ጤነኛ የሆንኩበት ጊዜ ከአሜሪካ መልስ ነው እና በዛ ቢታይ ጥሩ ነው። ሰምቻለሁ ባልባልታውን ግን ውሸት ነው። የክቡር ጠቅላይ ሚኒስትር በንግግሩ ላይ ስለ ኢትዮጵያዊነትና ጥልቅ ስለሆነው ትርጉሙም ያነሳሉና በዜጎች ላይ ደግሞ አሁን ሀገራዊ ማንነትንና ብሔራዊ ማንነትን በምን መልኩ ነው አስታርቆ መሄድ የሚቻለው የሚለውን የእርሶን አመለካከት መስማት ፈልጋለሁ። ሌላው ጥያቄ የሚሆነው በወቅታዊ የሀገሪቱ የውጭ ግንኙነት ሂደቶች ላይ ፈጣን ለውጦች፣ ፈጣን እንቅስቃሴዎች ይታያሉ። ከተለያዩ ሀገራት ጋር ያለንም ግንኙነት ጭምር ማለት ነው። የሀገር ደህንነትና የውጭ ጉዳይ ፖሊሲ ላይ ካሉትም በተለየ ማለት ነው። ስለዚህ እነዚህን አሁን በተግባር እየተወሰዱ ያሉትን እርምጃዎች ከፖሊሲው ጋር እንዴት ነው ማስታረቅ የሚቻለው? ከዛ ባለፈ ግን ፖሊሲው በራሱ ማሻሻያ አያስፈልገውም ወይ? አሁን ላይ ባለው ሂደት ማለት ነው። ነባራዊ ሁኔታው እሱን የሚያዝም ስለሚመስለኝ ሌላው እንግዲህ ከማኒፋክቸሪንግ ዘርፍ ላይና ግብርና ዘርፍ ላይ የተለያዩ ጠንከር ያሉ ማሻሻያዎች እንደሚያስፈልጉት በተደጋጋሚ ተነግሯል። ከዛ ባለፈ ግን የመንግስት ገቢ ላይ አሁንም ከፍተኛ ጫና እያሳደረ የሚገኘው የግብር አሰባሰብ ሂደቱ እንደሆነ ይታወቃልና ይሄም በራሱ ዘርፉ ጠንካራ ማሻሻያዎች እንደሚያስፈልጉት ይነገራል። በተጨባጭ የታቀዱት ነገሮች ምንድናቸው በዚህ ዘርፍ ላይ የሚለውን ቢነግሩን ብዬ ነው። አመሰግናለሁ። እንዴት ይገልጹታል ለተባለው ጥያቄ ያው ኢትዮጵያዊ በመሆኑ የምገልጸው ሌላ መንገድ የለም። ኢትዮጵያዊነት ጥልቅ ነገር ነው። ዲፋይን የሚደረግ ነገር አይደለም። በአንድ አውድ በአንድ ንግግር የሚገለጽ አይደለም። ኢትዮጵያዊነትን በመሆን ብቻ ነው መግለጥ የሚቻለው። ለኔ ኢትዮጵያዊነት አቃፊነት ነው ብዬ አስባለሁ። እኛም ብቻ ሳይሆን ሌሎቹም ኢትዮጵያዊነት ለእውነት ደግሞ ጀግንነት ነው ብዬ አስባለሁ። ኢትዮጵያዊነት የሀገርንና የሕዝብን ጥቅም የሀገርና የሕዝብን ፍላጎት እንደራስ ፍላጎት አይቶ ታምኖ ማገልገል ነው ብዬ አስባለሁ። ይሄ ሐሳቤ ጊዜ ቢወስድም እየሰፋ ሄዶ የብዙዎቻችን ይሆናል ብዬ አስባለሁ። ኢትዮጵያዊነትን ዲፋይን ማድረግ ግን በአጭር ጊዜ ንግግር የሚቻል አድርጌ አልወስደውም። ዘርዘር ያለ አውድ ስላለው በተለያየ መንገድ እሱም ማየት ነው። ኢትዮጵያዊነት በመልክ ይገለጻል፣ በንግግር፣ በቋንቋ ዘዬ፣ በተረትና ምሳሌ፣ በሃይማኖት እና በየትኛውን ኢትዮጵያዊነት ገልጬ እችለዋለሁ ግን ኖሬ ገልጠዋለሁ ነው ኢትዮጵያዊነትን የምለው።
የውጭ ግንኙነት ፖሊሲን በሚመለከት ፖሊሲው መሻሻል ይፈልጋል። ለማንኛውም ፖሊሲ የሚቀረው ነገር አለ። የሚመለከታቸው አካላት እያጠኑት ነው። ፖሊሲው ግን ሁሉ ጊዜ ሴንተር የሚያደርገው የውጭ ጉዳይ ፖሊሲ ናሽናል ኢንተረስቱ በመኳረፍ በፐርሰፕሽን በመጣላት እና በመቃቃር ሳይሆን በመተጋገዝ በመደጋገፍ በጋራ በሰላም ለመኖር የሚያስችል ነገር በመፍጠር ነው። ይሄን ለማድረግ ከብዙ ሀገራት ጋር ያለን ዲፕሎማቲክ ሪሌሽንሺፕ ዲስረፕቲቭ ነው። የተለመደውን አፕሮች የተከተለ አይደለም። ለሁሉም ወንድምና እህት ሀገራት የነገርናቸው ነገር ኢትዮጵያ ትልቅ ሀገር ናት። ቢፈልጉም ባይፈልጉም 100 ሚሊዮን ህዝብ ያላት ታሪክ ያላት እና ወደፊት የማደግ ትልቅ እድል ያላት ሀገር ናት። ከኢትዮጵያ ጋር መወዳጀት ለኢትዮጵያ ብቻ ሳይሆን መወዳጀት ለሚፈልጉት ሁሉ ይጠቅማል እና የኢትዮጵያን ክብርና የኢትዮጵያን ትልቅነት የገለጠ ግንኙነት ነው የምናደርገው። ኢትዮጵያን ነው የምንገልጠው። ሲገለጥላቸው እየመጡ ነው፣ ወደፊትም ይበራከታሉ ብዬ አስባለሁ። ገቢ ማሻሻያን በሚመለከት በጣም ትክክል ነው። የገቢ ስርዓታችን ማሻሻያ ይፈልጋል። አንደኛው ትልቅ ገቢ ያላቸው ምን ያክል ሰዎች ናቸው ያሉት፣ ከነዚህ ሰዎች የምንሰበሰብበት ስርዓት ምን ይመስላል የሚለውን አገልግሎት ከመስጠት ብቃት ጋር ተያይዞ በርካታ የሪፎርም ስራዎች እየሰሩ ይገኛሉ። መስሪያ ቤቱ ወደፊት ይሻሻላል ብዬ አስባለሁ። በተቻለ መጠን 100% አውቶሜት ማድረግና ሰዎች ትርፍም ሳይጠየቁ የሚገባም ሳያስቀሩ እንዲከፍሉ ለማድረግ ይሞከራል። ይህ ስራ የኢትዮጵያውያን የሁሉን ተሳትፎ ይፈልጋል። በተለይ የሚያተርፉ ሰዎች ልክ እንደ ደሃው ታማኝ መሆን አለባቸው። እንደ መንግስት ሰራተኛው ታማኝ መሆን አለባቸው። አነስተኛ ገቢ እንዳላቸው ሰዎች ታማኝ መሆን አለባቸው። አነስተኛ ገቢ ያላቸው ሰዎች በታማኝነት ግብር ይከፍላሉ። ለማጭበርበር የሚመች ሀብት የላቸው። ብዙ የሚጭበረበረው ከፍ እያለ ሲሄድ ነው። እሱን እያሻሻሉ ባህል እየቀየሩ መሄድ ይፈልጋል። የተጀመረውን ስራ በማፋጠን በሚቀጥለው አመት የተሻለ ነገር እንሰራለን ብለን እንጠብቃለን። ተሐድሶን በተመለከተ በተለይ ኢህአዲግ ከላይ ነው የታደሰው ወደ ታች አልወረደም የሚል ብዙ ጥያቄዎች አሉ። እስከታች አሁንም ወደ ዞኖች ወደ ወረዳዎች በወረድን ቁጥር የባሱ ቢሮክራሲዎች ነው ያሉት። በተለይ ጉዳዮችን ማስፈጸም ላይ ህዝቡ በጣም ብዙ ቅሬታዎች አለው። አልዘገየም ወይ የሚሉ ብዙ ጥያቄዎች ስላሉ ይሄንን መንግስት እንዴት ያየዋል? በመቀጠል ደግሞ ምርጫን በተመለከተ ምርጫን ጊዜውም እየቀረበ ነው። ተሐድሶም በቅርብ ነው። ለውጥ ሂደት ላይ ነው ያለ ነው እና ቢርቅ ወይ ደግሞ ፖስፖን ቢሆን የሚል ሐሳቦችም አሉ። የመንግስት አቋም ምንድነው የታሰበው? የመጨረሻ ጥያቄ የቋንቋ ፖሊሲን በተመለከተ ነው። በተለይ አፋን ኦሮሞ ሁለተኛ የፌደራል የስራ ቋንቋ እንዲሆን የተለያዩ የቀረቡ ጉዳዮች ነበሩ። መልሰው በዛው ከሰሙ ወይ ደግሞ ምንድነው የተደበሰበሱ ነው የሚባሉ ጥያቄዎች አሉ። ይሄን በተመለከተ መንግስት ምን አስቧል? ምክንያቱም አሁን በተለይ በትምህርት ፍኖተ ካርታውንም በተመለከተ የቋንቋዎቹ ጉዳይ ላይ እየተነሱ ያሉ ውዝግቦችና ሐሳቦቹ መንሸራሸሩ ያንን የተነሳውን ለማስቀመጥ ለመድፈቅ ነው ወይ የሚሉ ሐሳቦች እየተንሸራሸሩ ስለሆነ ሁለቱንም በተለይ አጣጥመው ሐሳብ ቢሰጡበት ላለው በጣም ነው ማመሰግነው። ኢህአዴግ ከላይ ነው የታደሰው ወደ ታች አልታደሰም የሚለው ከላይ አልታደሰም ለመታደስ ጀመረ እንጂ ገና ነው። ቅድም እኮ ስንጀምር ለምንድን ነው ለሚዲያ መረጃ ማሰጡት ያላችሁት እኮ እኛ ነው። እዚህ ቀርና ገና አልታደስንም ማለት ነው። ፍላጎት ነው ያለን እኛ። ወደ ታች ደግሞ መሄድበት ሁኔታ ያው እንደምታውቁት ጊዜ ይወስዳል በብዙ ምክንያት እና እናንተም እኛም እየሰራን ቤዝ እንዲኖረው ለውጡ አዳዲስ ሐሳቦችን ሞር እየፈለቁ እንዲሄዱ ስራ ያስፈልጋል። በድምሩ ላይ ታድሷል ታች አልታደሰም የሚል ክፍፍል ትክክል አይደለም። ላይ ከታደሰ አፍጥኖ ማደስ ስለሚችል ላይ ለመታደስ ፍላጎት አለው። ፍላጎቱን በተጠና መንገድ ናሬት አድርጎ ታች ያለውን ኃይል ማስታጠቅ ካልቻለ ደግሞ አልታደሰም ማለት ነው። መታደስ ማለት ማሰብ ብቻ ሳይሆን ያሰብከውን መከወን መቻል ስለሆነ እንደ ጅማሮ ቢወሰድ ጥሩ ነው የሚሆነው። ብዙ ታድሰናል የሚል አፕሮች ሳይሆን ለመታደስ ጥሩ ትራክ ይዘናል። ህዝብ እያሳተፍን በፍጥነት ከሰራን ብዙ ኃይል አለ። ኢህአዴግን ለመቀየር ኢህአዴግን ለማሻሻልና የተሻለ ዴሊቨር እንዲያደርግ ማድረግ ይቻላል። ከላይም ከታችም ስራ ያስፈልጋል። ከታችም በጣም የታደሱ ሰዎች አሉ፣ ግለሰቦች በጣም የሚተጉ ሰዎች አሉ። ከላይም አልፎ እንደዚህ አሉ። እነዚህ ማብዛት ነው። ከላይም ከታችም ለውጥ የሚፈልገው ማብዛት፣ ለውጥ ቆሞ የሚያየውን እንዲሳተፍ ማድረግ፣ ለውጥ የሚቀረነውን ደግሞ ወይ እንዲወጣ ወይ እንዲገባ ማድረግ ነው። በዚህ መንገድ
ፍጥነቱን ጠብቆ የተሟላ እንዲሆን ያደርጋልና ላይታች የሚለው ምናልባት እንዳያስተስተን ከላይ ጀምሮ ተጨማሪ ስራ እንደሚያስፈልግ ማየት ጥሩ ነው። ምርጫን በሚመለከት ቀርቧል ቢራዘም ለውጥ የተጀመረው አሁን ነው የሚለው በግል እምነቴ ትክክለኛ አይደለም። እኔ የኢትዮጵያን ሕዝብ ማገልገል የምፈልገው በሚቀጥለው ምርጫ ካሸነፍኩ ብቻ ነው። ሳላሸንፍ አሁን በሆነው መንገድ የለውጡን ጊዜ አሁን ያለውን የሚቀረውን ጊዜ በመምራት ያ እንዲራዘም የመክፋት ፍላጎት እኔም ድርጅቱም እስካሁን የለውም። ወደፊት ሀሳቡ የሚነሳ ከሆነ በውይይት ለህዝብ እንገልጥ ይሆናል። የኛ ፍላጎት እንደ ድርጅት ያለን ፍላጎት ኢትዮጵያ ውስጥ እውነተኛ ዲሞክራሲያዊ ምርጫ ማረጋገጥ ነው። ኢትዮጵያ ውስጥ እውነተኛ ዲሞክራሲያዊ ምርጫ ተረጋግጦ ኢህአዴግ ካሸነፈ በሙሉ ልብ ያሰባቸውን ሀሳቦች ለማሳካት የሚሮጥበት ከተሸነፈ ደግሞ ለዘመናት ሲናገር የነበረውን ቃል ምንም አይነት የመከላከል ስራ ሳይሰራ እጅ ነስቶ ስልጣኑን በማስረከብ ዲሞክራሲያዊ ድርጊት መሆኑን ማረጋገጥ አለበት ብዬ አስባለሁ። የኔ ህልምና ፍላጎት ኢትዮጵያ ውስጥ እውነተኛ ዲሞክራሲያዊ ምርጫ እንዲመጣ ማድረግ ነው። ከተቻለ ቢያንስ ሬጅስትሬሽን አውቶሜት ማድረግ ከተሳካልን ሙሉ አውቶሜት ማድረግ የምርጫ ኮሮጆ የሚባል ጥርጣሬ ኢትዮጵያ ውስጥ መጥፋት አለበት። ሳይመረጡ ማገልገል ትርጉም የለውም። ሳይመረጡ መስረቅ ነው የሚፈልገው እንጂ ለማገልገል ሳትመረጥ መጋፋት አያስፈልግም። ከተመረጥክ ማገልገል ካልተመረጥክ ደግሞ ሌላ ማገልገያ አውድ መፈለግ ስለሚቻል ምርጫው ዲሞክራሲያዊ መሆኑን በጣም አበክሮ መስራት ያስፈልጋል። ለዚህ ደግሞ አውቶሜት ማድረግ ብቻ ሳይሆን የምርጫ ተቋሙ በኢህአዴግም በተቃዋሚዎችም በህዝብ እንዲታመን አድርገን የማደራጀት ስራ የቀጣይ ዓመት ዋናው ስራችን ይሆናል። ተቋሙ በራሱ በሁሉ የሚታመን ኢህአዴግ የሚያምነው ህዝብ የሚያምነው ተቃዋሚዎች የሚያምኑት ከጎኑ ነው የሚመለከቱም የሚያምኑት መሆን አለበት። የኛ ግብ ዲሞክራሲያዊ ምርጫ ማረጋገጥ ስለሆነ መራዘሙን በግል አልመርጠውም። እስካሁን አልተወያየንበትም። ጉዳዩን ስንወያይ የተለየ ሐሳብ ካለ ለህዝብ እንገልጻለን። አፋን ኦሮሞን በሚመለከት ፕሪሚሱ የጥያቄው መነሻ አፋን ኦሮሞን በሚመለከት በዓለም ላይ 6 ትላልቅ ኢንተርናሽናል የሚባሉ ቋንቋዎች አሉ። እነዚህ ቋንቋዎች እንደ መመዘኛ የተወሰዱት በርካታ ህዝብ የሚገለገልባቸው ብቻ ሳይሆን ከአንድ አገር በላይ ስራ ላይ የሚውሉ ሲሆን ቻይና ውስጥ ብቻ ሳይሆን ማሌዥያና ኢንዶኔዥያ የሚነገር ሲሆን አረብኛ ሳውዲ ብቻ ሳይሆን ግብጽም ቱኒዚያ የሚነገር ሲሆን እንግሊዘኛም እንደምታውቁት ሲሆን በርካታ ሀገራት የሚገለገሉበት ቋንቋ በመሆኑ ኢንተርናሽናል ቋንቋ ይባላል። አንድ ሀገር ውስጥ 2-3 ቋንቋ ናሽናል ላንጉዌጅ ማድረግ ባህልም በብዙ ሀገራት አሉ። በአፍሪካ ሀገራት ለምሳሌ ትናንት ከኛ የተገነጠለችው ኤርትራን እንኳን ብንወስድ ከአረብኛ ከትግረኛ ጨምሮ ናሽናል ቋንቋ አላት። ጅቡቲም እንደዚሁ አላት፣ ሱዳንም እንደዚሁ አላት፣ ኬንያም እንደዚሁ አላት። ስለዚህ አንድ ቋንቋ በላይ የመጠቀም ልምድ በዓለም መልሶም በአፍሪካ የተለመደ ስለሆነ ብዙ ህዝብ የሚናገረው ቋንቋ ተጨማሪ ቢሆን ይጠቅማል የሚል ፖለቲከኞች፣ አክቲቪስቶች፣ ዜጎች ያነሳሉ። ሲያነሱ መከራከሪያ ነጥባቸው ኦሮሚያ ውስጥ ብቻ የሚነገር ቋንቋ አይደለም። በትግራይ ክልል በራያ አካባቢ ቁጥሩ ያነሰ ቢሆንም ኦሮሚያ ይነገራል። በአማራ ክልል በዞን ደረጃ ይነገራል። በደቡብ በጣም በርካታ ብሔሮች ኦሮሚያ ይናገራሉ። ቤኒሻንጉል በመቶ ሺህ የሚቆጠር ህዝብ ይናገራል። ጋምቤላም ቁጥሩ ቢያንስ ይናገራል። በሶማሌም በሐረሪም እንደዚሁ ሁሉም ክልል የሚነገር ስለሆነ በጣም በርካታ ህዝብ ስለሚናገረው ናሽናል ላንጉዌጅ ቢሆን ጥሩ ነው የሚል ጥያቄ ይነሳል። ይህን ጥያቄ በጣም በቀና አይን ነው የማየው። በቀና አይን የማይበት ምክንያት ኦሮሞ ኢትዮጵያ ሀገሬ ናት፣ ቋንቋዬ ባህሌ ኢትዮጵያ ውስጥ ማደግ መስፋት አለበት ሲል ትልቅ ደስታ ይሰጠኛል። ኢትዮጵያ ሀገር ያለለችም ሲል ብቻ ነው የሚያስቀይመኝ። የባለቤትነት ስሜት ኖሮ ኢትዮጵያ ውስጥ የሚገባኝ ነገር ላግኝ የሚለው ሐሳብ ብዙ የሚያጣላ ኢትዮጵያን የሚያስቀይም ነው ብዬ አላስብም። ኦሮምኛም፣ ትግርኛም፣ አማርኛም፣ ሶማሊኛም 4-5-6 ቋንቋ ብንናገር ይጠቅመናል። ቅድም ባነሳሁት መልኩ ግን ቋንቋ ማሻሻል ህገ መንግስታዊ ጉዳይ ያስነሳል። ይህም መልካም ጥያቄ ህዝቦች ተወያይተውበት ኦሮምኛም ይሁን ሌላ ተጨማሪ ቋንቋ የሚያስፈልግ ከሆነ ማድረግ ኤርትራ እንዳደረገችው ጅቡቲ እንዳደረገችው ወይም ኬንያ እንዳደረገችው ኢትዮጵያ ላይ የማይደረግ ነገር አይደለም። ኦሮምኛ ተጨማሪ ብሔራዊ ቋንቋ ከአማርኛ ቀጥሎ ሲሆን አማርኛን እንደሚጎዳ የሚያስቡ ሰዎች ስተዋል። አይጎዳም፣ ይጨምራል እንጂ። ኦሮምኛ ዛሬ ናሽናል ቋንቋ ካልሆነ በስተቀር
በአማርኛ እንገለገል የሚለውን ስተዋል። አማራ ክልል በፍጥነት ኦሮምኛ ቋንቋ ማስተማር አለባቸው። አማራ እና ኦሮሞ በጣም የተሰናሰሉ የተቀላቀሉ ህዝቦች ስለሆኑ ሁለቱም ቋንቋ የሚናገር ትውልድ መፍጠር አለባቸው። ደቡብ፣ ሲዳማ፣ ወላይታ፣ ሀዲያ፣ ስልጤ፣ ጉራጌ የምንላቸው በሙሉ የራሳቸውን ቋንቋ ተጨማሪ አማርኛና ኦሮምኛም ቢናገሩ ጥሩ ነው የሚሆነው። ኦሮሞዎቹም እንደዚሁ ማለት ነው። ከነሱ ቋንቋ በተጨማሪ ሌሎች ህዝቦች የሚናገሩትን ቋንቋዎች ቢናገሩ መጥፎ አይደለምና ጉዳዩ ከትምህርት ፍኖተ ካርታው ጋር ምንም ትስስር የለውም። ፍኖተ ካርታው ቴክኒካል ቲም የትምህርት ስርዓትን የሚያጠኑ ሰዎች ያጠኑት ለፖለቲከኞች ለምሁራን አሁን የተገለጠ ጉዳይ ነው። መስተካከል የሚገባው ጉዳይ ካለ ማየት ይቻላል። በዛ አርጎ የመድፈቅ ፍላጎት የለም። ይሄን ጥያቄ በመድፈቅም ሳይሆን በመነጋገርና መልክ በማስያዝ ብቻ የሚፈታ ይሆናል። ዋንኛው ጉዳይ የምናነሳው ሐሳብ ኢትዮጵያዊነትን የሚያጎላና የሚያሳድግ መሆን አለበት። እኔ ብቻ ሳይሆን እኛ የሚል መሆን አለበት። እንደዛ እስከሆነ ድረስ ለመነጋገርና ሁኔታውን ለማስተካከል ክፍት መሆን የሚያስፈልግ ይመስለኛል። በመድፈቅ እሳቤ ባይወሰድ በፈጠነ እንዲሆን ህግን ሳይከተል እንዲሆን የፈለግ ፍላጎትም ትክክል አይደለም። ሁለቱም ሚዛናቸውን መጠበቅ ይኖርባቸዋል። በህግም ባይወጣ ግን መማር አለባችሁ። በተለይ እናንተ ሁለት ሶስት ቋንቋ የምትሰሙና የምትናገሩ ያንን ኢንከሬጅ የምታደርጉ መሆን ይኖርባችኋል። እንደዛ ብናደርግ ለትውልድም ጠቃሚ ስለሚሆን የተለያዩ ወንጀሎችን ሰርቶ በህዝብ ውስጥ እየተሸሸጉ ያሉ ሰዎች አሉ። ህዝቡ እንደዚህ አይነት መሸሸጊያ ሆኖ እንዳይቀጥል ምን እየተሰራ ነው ያለው? ሁለተኛው ደግሞ ወጣቱ ቄሮ እና ፋኖ መላው የሀገሪቱ ወጣት ለዚህ አሁን እየተገኘ ላለው ድል ትልቅ መስዋዕትነት ከፍሏል፣ ባለውለታም ነው። አሁን ግን ከስሜታዊነትና በተለያዩ ቡድኖች በመሸወድ ስህተቶች ሲፈጸሙ የመንጋ ፍትህ ሲፈጸም ይስተዋላል። ወጣቱ ምን መሆን አለበት ከዚህ ነገር ለመቆጠብ የሚለውን አመሰግናለሁ። ወንጀል ሰርተው የተሸሸጉ ሰዎች ለተባለው ያው ወንጀል ሰርተው የተሸሸጉ ሰዎች መንግስት አውቋቸው መንግስትም ሳያውቃቸው ሊኖሩ ይችላል። ወንጀል ሰርቶ እድሜ ልክ መሸሸግን አይቻልም። የጊዜ ጉዳይ ነው። ራሱ ወንጀል ካለበት ቦታ ፈልጎ ያወጣል። ወይም የሸሸገ ምሽግ በራሱ ወንጀለኛ መሆንን ሲያውቅ ወንጀለኛ ማቀፍ ተገቢ አይደለም ብሎ ይተፋል። በዚያ ምክንያት ወንጀለኞች ለዘመናት ተደብቀው ይኖራሉ የሚል ሐሳብ የለም። ነገር ግን ወንጀለኞችን ፐርሲቭ ማድረግና ተጨባጭ መረጃ መያዝ ለየቀል ነው። ተጨባጭ መረጃ ይዞ አጥንቶ አስተማማኝ ሲሆን ካሉበት ቦታ ህዝብ እንዲያውቅ አድርጎ መውሰድ ጠቃሚ ይሆናል። በዚህ ምክንያት ወንጀል ለሰሩ የሚታሰቡ በጥናት ላይ ያሉ ያልተነገሩ ሰዎች ኖሩ ይችላሉ። ተቋማቱ ስራቸውን ሲጨርሱ እየገለጡ ይወጣሉ ብዬ አስባለሁ። ወጣቶች ኢትዮጵያ ወጣቶች ለዚህ ለውጥ ዋጋ የከፈሉ ለውጡን የፈለጉ አሁን ደግሞ ለውጡን የማይጠብቁ አሉ። ምን ቢደረግ ይሻላል ለሚለው እውነት ነው። ወጣቶች ለውጥ ይፈልጋሉ። ለውጥ ሲፈልጉ ግን ቀጣይ ለውጥ ይፈልጋሉ። ያገኙትን ለውጥና ድል እየተው አዳዲስ ድል ይፈልጋሉ። በዚህ ምክንያት ድል መሰረት እንዲያጣ ይሆናል። ኢትዮጵያ ውስጥ በተደረገው ሁኔታ የተገኘውን ለውጥ የምናይበት መንገድ እንደየግለሰቡ ሚዛን ይለያያል። ለምሳሌ ሰዎች ኦነግ ነህ፣ ኦብነግ ነህ፣ ግንቦት ሰባት ነህ፣ ደሜት ነህ ተብለው ከሀገር ሸሽተው ጎረቤት ሀገር ከሚኖሩበት ሁኔታ እነሱ መሻቸው ሳያበቃ ደግሞ የሱትና የሱ ወንድምነት ተብለው ሰዎች ከሚከሰሱበት ሁኔታ ሰዎች ትጥቃቸውን አራክፈው በሰላማዊ መንገድ ይግቡ ሲባል እንደ ትልቅ ድል ወስዶ ሜንቴን ካላደረገ ሌላ አመጽ የሚያስነሳ ከሆነ አዲስ ተሰዳጅ ይፈጠራል። የቀደመው መጥቶ ሌላ የሚሰደድ ይፈጠራል ማለት ነው። ይሄ ተገቢ አይደለም። ወጣቶች መታገል ያለባቸው ለስርዓት ነው፣ ለሲስተም ነው። ሲስተም ሲኖር ብቻ ነው ሰኪዩር የሚሆኑት። ፖሊስ በማገዝ አቃቢ በማገዝ ፍርድ ቤት በማገዝ ኢንፎርሜሽን በመስጠት ሚናቸው የሚወጡ እንጂ ራሳቸው ፈራጅ ከሆኑ ቅድም እንዳነሳሁት ጉልበተኛ ይፈርዳል፣ ጉልበት የሌለው ደግሞ ፍርድ ያርፍበታል። ይሄ ደግሞ ፍትህን ያጓድላል፣ ተገቢ አይደለም። በቀጣይነት እያስተማሩ ማስተካከል ያስፈልጋል። በተፈጠረው ለውጥ ምክንያት ተፎካካሪዎች ወይም ተቃዋሚዎች ከውጭ ሀገር ያሉ ወደ ሀገራችን ገብተዋል። ከነዚህም ውስጥ ወደ ሀገራቸው ገብተዋል። ከነዚህም ውስጥ የታጠቁ ኃይሎች ያሉበት ፓርቲዎች አሉና ከነሱ ጋር የታጠቁ ሰራዊታቸውን ይዘው ነው እስከ ምርጫ ድረስ የሚቆዩት ወይስ በሌላው ጊዜ እንደሚደረገው ወይም በሌሎች ሀገሮች እንደሚደረገው ወደ መከላከያ ኃይል ይጠቃለላሉ ወይስ ምን ታስቧል የሚል አንደኛው ጥያቄ እሱ ነው። ሌላው በጅግጅጋ በሶማሊያ አካባቢ በተደረገው
አደጋ በተመለከተ መንግስት አፋጣኝ እርምጃ ቢወስድ ኖሮ ያንን አደጋ መቀነስ ይቻል ነበር የሚል አስተያየት ይሰጣል። ይሄውም አሁን የተባለውም ሆነ በፊትም ለርሶ ጭምር እንዳደረሱ አካባቢው ሰዎች እዛ አካባቢ የሚሰራው ስራ ከፍተኛ ችግር ያለበት መሆኑን የሰብአዊ መብት መደፈሩን ቀድሞ ተነግሯል። እንደውም አሁን ደግሞ የሶዴፓ ፓርቲ እንደገለጸልን ከሆነ የተደረገው ጥቃት በቅድና ተደራጅቶ በደንብ ታቅዶበት የተሰራ ነው ተብሏል። ስለዚህ የመረጃ ኃይል ክፍላችን ይሄን አልደረሰበትም ወይ? ሌላው ደግሞ ቅዳሜ ዕለት መከላከያ ሚኒስትር መግለጫ አውጥቶ ነበረ አስጊ ሁኔታ መፈጠሩ። ነገር ግን ወደ ስምሪት የገባው ከሰኞ ዕለት ጀምሮ ነው። ስለዚህ ፈጣን ነገር ቢወሰድ የተሻለ አይሆንም ነበር ወይ? ስለዚህ መንግስቱ ፈጣን እርምጃ ባለመውሰዱ ምን ይሰማዋል ነው ወይስ ወስጃለሁ ብሎ ያስባል ነው? ሌላው በማዕድን ዘርፍ በኩል አሁን በአብዛኛው ቆሟል የማዕድን ምርቶች። በተለይ ለምሳሌ እንደ ሻኪሶ ያለውን ልንጠቅስ እንችላለን። መቼም ሻኪሶን ያነሳው የወርቁ ጉዳይ ስለሆነ ነው። አካባቢው በጊዜው የተባለው ለህብረተሰቡ የማይመች ሁኔታ ስለተፈጠረ ስላለበት ነው ተብሎ ነው እና እነዚህን ነገሮች ቶሎ መፍታትና ወደ ስራ መግባት አይቻልም ወይ? እስካሁንስ የተሰራ ነገር የለም ወይ ነው የመጨረሻው ጥያቄ። ክቡር ጠቅላይ ሚኒስትር ቅድም በተጠየቀው ጥያቄ ላይ የሰጡትን አስተያየት መልስ በሚገባ ተከታትያለሁ። በዚህ በውጥረት በተባለው ላይ ነገር ሰፋ ያለ ነገር ጠብቀን ስለነበረ ሊሆን ይችላል። ባጭሩ ላሳጥረውና የኢህአዴግ ስራ አስፈጻሚ ኮሚቴም ልዩነቱ እንዳለ አምኖና ተወያይቶ አቅጣጫ ሰጥቷል ይላል። ይሄ ድፍን ስለሆነ አቅጣጫው ምንድነው? በልዩነቱ በኢህአዴግ ውስጥ ባሉ ፓርቲዎች ያለው ልዩነት አቅጣጫ የተሰጠው ምንድነው የሚለው ነው። እግዚአብሔር ይስጥልኝ። የታጠቁ ኃይሎች ከነትጥቃቸው ይቆያሉ ወይ የሚለው ከነትጥቃቸው የሚቆዩ ከሆነ ለምን ይመጣሉ? ፕሪንሲፕሉ እኮ ትጥቅ አያስፈልግም። መታጠቅ ያለባቸው ሐሳብ ታጠቅ ያለባቸው መጽሐፍ ብቻ ነው የሚሆነው እንጂ ክላሽ አያስፈልግም። በክላሽ ከሆነ የመጡት መምጣቱ ዋጋ የለውም። ያ እንዳይሆን ዲሞቢላይዜሽን በሚመለከት ይህንን ስራ የሚሰራ ተቋም በፌደራል ደረጃ ለማቋቋም ጥናት እየጨረስን ነው። ተቋም ይቋቋማል። የታጠቁ ኃይሎች ትጥቃቸውን ፈተው ወደ ስራ የሚሰማሩበት መንገድ ፖለቲከኛ ከሆኑ ፖለቲከኛ፣ ከዛ ተረፈ ስራ የሚሰሩ ከሆነ ስራቸውን እንዲሰሩ ይደረጋል እንጂ ትጥቅና ሰላም የሚባል ሁለት መንገድ አይሰራም። ምርጫውን ካሸነፉ ትክክለኛ ሆኖ ሊቀጥሉ፣ ከተሸነፉ ውጊያውን የሚቀጥሉ ከሆነ መጣታቸው ዋጋ የለውምና ከሁሉም ተቃዋሚ ኃይሎች የታጠቁ ኃይሎች ጋር ያለው ንግግር ትጥቃችሁ ፈታችሁ በሰላማዊ መንገድ በሐሳብ ብልጫ ስልጣን ለመያዝ ታገሉ ነው። እነሱ ብቻ አይደለም፣ ኢንፎርማሊም ክላሽ ሽጉጥ የምትገዙ ዜጎች ክላሽና ሽጉጥ ስትገዙ ጠላቶቻችሁ ብቻ ሳይሆኑ ልጆቻችሁ ራሳቸው ሊገሉበት ስለሚችሉ በተደጋጋሚ ስላጋጠመ መሳሪያ መግዛት ጠላት ለማጥፋት ብቻ ሳይሆን የራስ ልጅ ማጥፋቱን ስለሚያስከትል ያልተገባ ትጥቅ አትታጠቁ። እንኳን የተደራጀ ያልተደራጀም ቢሆን ማለት ነው። ብዙ ሀብታሞች ትጥቅ ይገዛሉ። ከገዙ በኋላ ጠላት ብቻ ሳይሆን ቤተሰብ ይጎዳበታልና እንደዛ እንዳይሆን ትጥቅ ንግድ ላይ የሚያተኩሩ ኃይሎች በሙሉ የመግደል የማስገደል ዝንባሌ እየቀነሰ ወደ ልማቱ እንዲያተኩር ይፈልጋል። እነሱም በዚያው ማዕቀፍ ውስጥ የሚታዩ እንጂ ከነጥጥቅ የሚገባ ኃይል የለም። መንግስት አፋጣኝ እርምጃ ቢወስድ ወዳልተገባ ጉዳይ አይሄድም የሶማሊያ ጉዳይ የሚለው እውነቱን ለመናገር በጣም በርካታ ስራዎች ተሰርተዋል። በግሌ በሶማሌ ክልል የተፈጠረውን መንገድ የፈታንበት ሁኔታና የሰጠነው አመራር ከሁሉም ስራዎቻችን ይልቃል። በዚያ ልክ ያልተነገረ ቢሆንም አሁን በፈታነው መንገድ ባንፈታው ኖሮ ሂሳቡ በጣም ብዙ ነው የነበረው። ስለዚህ መታገሱን ያስከፈለው ዋጋ ቢኖርም ያስገኘው ጥቅም አለ። ፈጥነህ በምትወስድበት ሰዓት ማዕቀፍ የሚገባህን ዜጎች ታጣና ብጥብጡን ማይረግብ ሊሆን ይችላል። ህግን የተከተለና ትዕግስት የተሞላበት መሆኑ ያስከፈለን ዋጋ ቢኖርም ውጤቱ ያማረ እንደሆነ መገንዘብ ጥሩ ነው። ማዕድን በሚመለከት የማዕድን ዘርፍ አንዱ ብዙ መጠቀም ያለብን ሴክተር ነው። የማዕድን ዘርፍን ስራ አጥነትን ለመቀነስ ተጨማሪ ሀብት ለማመንጨት መጠቀም አለብን የትም ቦታ ያለው ቢሆን። ማዕድን ላይ የነበረን አፕሮች ግን ኢንቨስተሮች የአካባቢውን ህዝብ በስራ በጥቅም በደንብ የሚያሳትፉ አልነበሩ። በደቡብ አፍሪካ
አሁን በዩጋንዳ ማድ የሚመጣባቸው አካባቢዎች የአካባቢውን ህዝብ የሚጠቁበት ስርዓት አለ። በእኛ ስርዓት እንደዛ አልነበረም እና አካባቢዎች ከነሱ የአካባቢ ህዝብ ከሱ ሪሶርስ እየወጣ እሱ የማይጠቀም ሆኖ ለአመታት እያየ ሲሄድ ወደ ግል ጠብ የመሄድ ዝንባሌ ስላለው የግል ባለሀብቱና ህዝቡን እያቀራረቡ ህዝቡ የሚጠቀምበት ልማቱንም ያለማው ባለሀብቱ የሚጠቀምበት እንደገና ሀገር የምትጠቀምበት መንገድ ማመቻቸት ያስፈልጋል። እንደዛ ያደረግን ካልሄድን በየጊዜው ግጭት ማጋጠሙ አይቀርም። እስካሁን ያጋጠመው እየተፈታ ያለው በዛ አግባብ እንደሆነ ቢታይ በኢህአዴግ መግለጫ ውስጥ ልዩነት አለ። ልዩነቱ ምንድነው የተባለው? በኢህአዴግ መግለጫ ውስጥ ምንም ልዩነት የለም። የነበረን ውይይት የበቀደሙን የሳስፈጻሚ ስብሰባ ሆነ የተነሳው በጣም ጥልቅ ውይይት አድርገናል። ሰዎች በተለመደው መንገድ ልክ እናንተ እንደምታነሱት የመሰላቸው ጥያቄ አንስተው በዲሞክራሲያዊ መንገድ እንዲወያዩ ተደርጓል። መጨረሻ እስከዛ ቀን የነበረን በሙሉ ድምጽ ተስማምተን ወደፊት ልናረጋቸው የሚገቡ ጉዳዮችንም አቅጣጫ አስቀምጠን የተለያየ እነዚህ ጉዳዮች በዚህ ጊዜ ይከናወኑ ጉባኤን ጨምሮ ማለት ነው። አቅጣጫ የሚለው እነዛን የሚመለከት ነው። ግን መግለጫም ሲሰጥ ውይይትም ሲካሄድ ጭራሽ የልዩነት የሚባል ድምጽ እንዳይሰማ የሚል ዝንባሌ ትክክል አይደለም። ክልሎች ባልመሰላቸው ጉዳይ ላይ የመሰላቸውን እንዲናገሩ ነው ትግሉም ለውጡም ያስፈልገው እንጂ ሁሉ ጊዜ እኛ በሰፋነው ልክ ተሰፍተው እንዲናገሩ አይደለም። ሲናገሩ ዲሞክራሲን የሚያስፋፋ ሲናገሩ አንድነትን የሚያጠናክር እንዲሆን ኃላፊነት መውሰድ አለባቸው። የመሰላቸውን የመናገር መብትና መቃወም መብት ግን መጠበቅ አለበት። ያ ከሆነ ሐሳቤው ሁሉ ጊዜ ኢህአዴግ ሲባል ምንም ልዩነት የሌለው በአንድ ድምጽ ሁሉ ነገር የሚወስን ተደርጎ መወሰድ የለበትም። ሁሌም ክርክሮች ንትርኮች አሉ፣ ወደፊትም ይኖራሉ። የበቀደሙ ውይይት ግን በኔ ግንዛቤ እስካሁን ከነበረን ውይይት በጣም ሰፋፊ ሐሳቦች የተነሱበትና በመግባባት የጨረስነው ነው። ወደፊት ይቀጥላል ብዬ አስባለሁ። ሐሳብ ለልና እስከያዘ ድረስ ኢሞሽን ገቨርነንስ ከሆነ ድረስና በፋክትና በምክንያት እስከተከራከረ ድረስ ብዙ ችግር የሚያጋጥም አይመስለኝም። ስሜት እየገጣል በምክንያት መከራከር ባህል እያሳደግን ስንሄድ እንደዛ ያጋጥማልና በቀደም በነበረው ሁኔታ መልካም ውይይት ለቀጣይ ስራ መልካም አቅጣጫ ተቀምጧል። ኤክስፔክቴሽኑ ከዚህ ተቃራኒ ይመስለኛል። በዚያ ምክንያት መግለጫውን ለመቀበል ሰዎች ይቸገራሉ። እናፋጥናለን። በቅርቡም ተመልሰን እንገናኛለን። አዳዲስ አጀንዳዎች እንወያያለን። በምንወያየው ውይይት ውስጥ በአጭር ጊዜና በረጅም ጊዜ የሚሰሩ ስራዎችን እንለያለን። መገለጥ ያለበትን እንደተለመደው እየገለጥን እንሄዳለን። ብዙ የተደበቀ ነገር እንዳለ ባይታሰብ ጥሩ ነው። በዚያ መልክ የሚገልጡ ሰዎች ካሉ ሙሉ መረጃ ካለማግኘት የተነሳ እንደሆነ ቢታሰብ መረጃን በተመለከተ ብዙዎቹ ተናግረውታል። ከዚህ በፊትም ክቡር ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሜሪካ መጥቶ ጊዜ መረጃን በተመለከተ ደጋግመን ጠይቀናል። ምንም የተደረገ ነገር የለም። እዚህ ያሉት ኢትዮጵያኖች ኢቢሲን፣ ፋናን፣ ዋልታና የተለያዩን በቴሌቪዥኖች በመመልከት ያው መረጃ ማግኘት ይችላሉ። ውጭ ያለው ኢትዮጵያ ግን በተለይ በስራ የተጠመደ ስለሆነ መረጃው በፌስቡክ ነው፣ መረጃው በሶሻል ሚዲያ ነው። ነገር ግን በእነዚህ በሶሻል ሚዲያዎች ላይ የሚለቀቁት መረጃዎች አንዳንዶቹ እጅግ በጣም ከእውነት የራቁና በጣም የከፉ ናቸው እና ይህንን መረጃ ለማግኘት መንግስት በጣም የደከመ ነው። የኛም ስራ መረጃ ለማቅረብ ነው። እውነተኛ መረጃ ለህዝብ እንዲቀርብ ለማድረግ ነው እና በተለይ አንዳንድ በጣም አንገብጋቢ ኢሹዎች ሲነሱም ወደዚህ ወደ ኢትዮጵያ በምንደውልበት ጊዜ ያው ብዙ ባለስልጣኖችን ለማነጋገር በምንፈልግበት ጊዜ ስልክ ሲያነሱ የሚሰጠን ስብሰባ ላይ ነን ቆይታችሁ ደውሉ የሚል ነው እና ይህንን በተለይ ውጭ ላለው ኢትዮጵያዊ መረጃውን የሚያገኘው በሶሻል ሚዲያዎች ስለሆነ ያንን ትክክለኛ መረጃ እንዲያገኝ በእርሶ በኩል ምን አይነት ጥረት ይደረጋል? እንዲህ በቀላሉ የሚታይ ነገር አለ? ምክንያቱም ባለፈውም ጊዜ እርሶ ስልጣን ላይ ከመውጣቱ በፊት በሶሻል ሚዲያዎች በፌስቡክ ላይ ብዙ ውሸቶች ተናግረዋል። ያው ለውጦች መጥተዋል። ነገር ግን በዛ ሄደ በተለይ በሚለቀቁት ውሸቶች የተነሳም የብዙ ወጣት ወገኖቻችን ህይወት ጠፍቷል። አሁንም ያ እንዳይደገም መንግስት በተለይ ውጪ ለሚኖረው ኢትዮጵያውያኖች ትክክለኛ መረጃ ለማድረግ ምን ያህል ጥረት እያደረገ ነው? ክቡር ጠቅላይ ሚኒስትር አመሰግናለሁ። ችግር አለ ያሉት እውነት ነው። ችግር አለ። መረጃ ፍሰት ያው መጀመሪያ የጠየቀችኝ እህት በኋላ የጠየቀችኝ እህት እንደጠየቀችው እኔን ጨምሮ በደንብ እየተገኙ መረጃ መስጠት ችግር አለ። ለውጥ አለ ወይስ የለም? በጣም ትልቅ ለውጥ አለ። ጋዜጠኞች እያነሱ ያሉት እኛ የፈለግነውን ጥያቄ ጠይቀን ምላሽ ስጡን ነው እንጂ
ኢንፎርሜሽን በትዊተርም ይሁን በሚዲያ አትገልጡልንም አይደለም። ባለፉት 4 ወራት ያልታየንባቸው ቀናት ጥቂት ናቸው። በሁሉም ጉዳዮች የገለጽን ነው። ጥያቄው ግን እንደዚህ ፊት ለፊት ተገናኝተን መጠያየቅና መመለስ አለብን የሚል ነው። ከስልክ ጋር ተያይዞ ያው እርሶ እንደሚያውቁት ሁለቱም ወገን ችግር አለበት። ከዚህ ቀደም የነበረው ከውጭ የሚጠየቀው ጥያቄ ሰላምተኛ ጓደኛ ተመስሎ ራስን በትክክል ሳናስተዋውቅ ደሞ ሪከርድ ያደረገን ግለሰቦች ሳይፈልጉና ሳይዘጋጁ ጥያቄ መጠየቅ ነገር ስለነበረ ሰዎች ይሸሻሉ። በተለይ አሁን ተፈውሰው ነው እንጂ ኢሳቶች ያስቸግሩ ነበር። በዚህ ምክንያት ባለስልጣናት የውጭ ስልክ ሲሆን ሊሰበሰቡ ይችላሉ። ኢሳቶችም ሲጠይቁ ኢሳት የከሌ ይባላል ይጠይቁት ፈልጋሉ ማስፈቀድ አለባቸው። ሳያስፈቅዱ ሪከርድ አድርጎ ማውጣት ተጠያቂው ብቻ ሳይሆን ጠያቂውም የሙያ ስህተት እንዳለ የሚያሳይ ነው። ይሄን እንግዲህ እንደ ልማድ እያዳበሩ መሄድ ያስፈልጋል። ጋዜጠኝነት በባህሪ ኮርኳሪ ፕሮቮካቲቭ እና ከውስጥ ስንክሳር ለቃሚ ስለሆነ ሰዎች ላለመሳሳት ሲሉ ይሰበሰባሉ። ይሄን ወደፊት እያረምን በተቻለ መጠን መረጃ ፍሰት እያሳለጥን መሄድ ይኖርብናል። በእኛ በኩል ኦፊሱን ማጠናከር ምንሰራቸውን ስራዎች በትዊተር በፌስቡክ እና በስፖክስ ፐርሰን በየጊዜው የተናገርን መሄድ በእኔም ደረጃ አስፈላጊ ሲሆን መረጃ ለህዝብ ማድረስ እንደ መርህ መከተል አለብን ብለን እናስባለን። ወደፊት ምናልባት ባጠረ ጊዜ የሚዲያ ሙያተኞች በርከት ያሉ 2-3 ሺህ የምትሆኑ ጋር የአንድ ቀን የሁለት ቀን ውይይት በሙያ ጉዳይ እናደርጋለን። ያን በምናደርግ ጊዜ እኛም ይሰማንን በእኛ በኩል ያለው እናንተም ይሰማችሁን እያነሳችሁ መካከለኛ ግራውንድ መያዝ ይኖርብናል። መካከለኛ ግራውንድ ማለት ለፖለቲካ ፍጆታ የምንጠቀማቸውን የመረጃ ስርጭትና ህዝብ ለማንቃት ለማደራጀት ህዝብ ወደ አንድ እሳቤ እንዲሄድ ለማድረግ የምንሰራውን ስራ መለየት ያስፈልጋል። አሁን ቅድም ከድሬቲው እንደተነሳው ገንዘብ ያላቸው ሰዎች እና ለውጥ የሚቃረሙ ሰዎች ይቀልባሉ። ፌስቡኮች 10 ሰው 15 ሰው ቀጥረው እየቀለቡ ዋና ስራቸው ውሸት ነው። ታሟል፣ ተገሏል፣ ጠፍቷል አይነት ህዝብ የሚያውክ መረጃዎች ያሰራጫሉ። እንደዚህ አይነት ነገር እየተሰፉ ከሄደ ለፖለቲካ ፍጆታ የማትፈልገውን ሰው የሚሰራውን ስራ ለማጠልሸት ወይም ለመሳደብ ሰፊ ጊዜ የምታጠፋ ከሆነ ሰው ለሚዲያ ያለው አተያይ እያነሰ ነው የሚሄደው። ተደምረን ግን ኢንፎርሜሽን እያጠራን ይሄ ትክክል አይደለም እያን የምንሰራ ከሆነ እንደዛ አይነት ስራ የሚሰሩ ሰዎች እየቀነሱ እውነተኛ ኢንፎርሜሽን ፍላጎት ያላቸው ሰዎች እየሰፉ ስለሚሄዱ የጋራ ጥረት ይፈልጋል። እስካሁን ያለው በቂ አይደለም። ወደፊት እያሳደግን እንደምንሄድ ተስፋ አደርጋለሁ። እኛም በተቻለ መጠን እሱን እናደርጋለን።